ምዕራፍ 6 እየተናገረ ያለው ስለ ክርስቶስ ስጋና ደም ሲናገር የቤተ ክርስቲያን አካል የሚሆኑበት ሚስጢር ስለሆነ ነው አይነት አፈታት ነው የሚፈታው ማለት ነው። ዝቅ ብሎ ይህንን ምግብ ይህንን መብልና መጠጥ ሁሉም በእምነት ሊካፈል እንደሚገባ ስለሚናገር እዛው ቻፕተር ላይ ማለት ነው። ከየት ወስዶ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 አይ ቲንክ ሁላችንም የምንካፈለው ጽዋ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? የምንካፈለው ጽዋስ ከክርስቶስ ደም ጋር ህብረት ያለው አይደለምን? ይልና አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን ይላል። አየህ፣ የክርስቶስ ስጋና ደም ስትወስድ ብዙ በዓለም ዙሪያ ያሉ ክርስቲያኖች ሁሉ አንድ የሚያደርጋቸው ሚስጢር ስለሆነ ማለት ነው። ለዛ ነው ሐዋርያ ቅዱስ ጳውሎስ እኛ ብዙዎች ስንሆን የምንካፈለው እንጀራ ግን ስንት ነው አለ? አንድ ስለሆነ ብዙዎች ስንሆን አንድ ስጋ ነን አለ። አንድ ስጋ የሚያደርግ ታላቅ ሚስጢር ነው ብሎ የገለጸው እንጂ የሆነ ምሳሌያዊ ነው ወይም ደግሞ ሲምቦል ብቻ ነው እያለ አይደለም። ሙሉ ክፍሉን ብታነበው በደንብ ሀሳቡን ትረዳዋለህ ለማለት ነው። ጋዲ ከተመለስ ሌላ ሰው መቀበል እንችላለን። የለም መሰለኝ ጋዲ። እሺ ሌላ ካለ ኮሜንት ቆይ እንክፈትላቸው። ግን እነዚህ ሰዎች በጣም እየታፈኑ ነው። ኮሜንት ሴቲንግ እሺ ዮኒ አለ። እሺ ሰዎች ወይ ያው ካሉ አንድ ቁጥር ይጽፋሉ። ኮሜንት ተከፍቶላችሁ ወንድማችን ወጣ እንዴ? ኦኬ። አይ ደስ የሚል ዘጋበት እንትን መሰለኝ ቻርጅ የለውም እያለ ስለነበር ዘግቶበት ነው የሚሆነው። ምናልባት እሺ ይቅርታ እንግዲህ ታች ያላችሁ ሰዎች ያው እዚህ ቤት እንደምታውቁት የተወሰነ ሀሳብ ዳይጀስት እንድታረጉ አለ አይደል የሆነ ነገርም እንድትይዙ ምናምን ነገር እንድትረዱ ነው። ያው አታፍንን የምትሉ ሰዎች ያው ከክፋት አይደለም ተረዱት። ይሄን ቤት መቼስ ታውቁታላችሁ የኖራችሁበት ቤት ነውና እሺ ይዋዲ የምታነሳው ሀሳብ ነበር። ይቅርታ መሀል ላይ ገባሁበት ፓፓ። አረ የለም ያው ጨረስኩኝ እኮ እኔ ለሱ ነበር የሆነ የቀለሜንጦስ የአሌክሳንድሪያ ቀለሜንጦስ ያነሳውን ሀሳብ ብዙዎች ስለሚያነሱት ግን ኮንሴፕቱ ምናምን በደንብ አለመረዳት ነውና ዝቅ ብሎ ራሱ እዛው ክፍል እዛ ምዕራፍ ላይ እዛ ክፍል ላይ በሚገባ ስለሚመልሰው ሙሉ ቻፕተሩን ማንበብ ነው። ይሄ ቡክ ቻፕተር 6 ላይ ያለው ማለት ነው። ዘ ኢንስትራክተር ቻፕተር 1 ቡክ 6 አይ ሚን ቡክ 1 ቻፕተር 6 ላይ ያለው ነው የሚያነሱት። ግን እየተናገረ ያለው ከአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 ምናምን ካለው ሀሳብ ጋር አገናኝቶ ስለሆነ እኛ ብዙ ነን ግን ያንን አንዱን እንጀራ ስንበላ አንድ ስጋ እንሆናለን ምናምን የሚለው ሀሳብ ያንን ነው የሚናገረው ለማለት ነው። ልክ ነው። ወዲህ ቃሎት ያሰማል እንትን አንዳንዴ በአባቶች ጽሑፍ ላይ ምናምን ጋይስ እንደዚህ አይነት ነገሮች አሁን በሰማዕቱ ዩስጢኖስም በዚህ ነገር ይነሳል እና ምን አይነት እምነት የነበራቸው ሰዎች ነበሩ መሰላችሁ? ምን አይነት እምነት የነበራቸው ሊትራሊ ያለ አይደል? አሁን ያኔ ዮሐንስ ወንጌል ምዕራፍ 6 ላይ እንደ ይሄ ሰው ጌታችን ማለት ነው ይህ ሰው እንዴት ስጋዬን ብሉ ይለናል ብለው ሊትራሊ አለ አይደል? አሁን ቀደም እንዳልኳችሁ ስጋ ቤት እንደሚሰቀል አይነት ያንን ስጋ እንደዚህ የመብላት አይነት ነገር እንደዛ የሚያስቡ ሰዎች ነበሩ። በኋላም ላይ ደግሞ ክርስትናው እየቀጠለ በመጣ ላይክ እነ ሰማዕቱ ዩስጢኖስ ምናምን በነበር ሰከንድ እና ሰርድ ሴንቸሪ አካባቢ እንደዚህ አይነት ብሊፍ የነበራቸው ሰዎች ነበሩ። ስጋና ደም ሲባል የምርም አሁን ስጋ ቤት እንደሚሰቀለው አይነት ስጋ ያ ክርስቶስን ይዞ እንደዚህ የመብላት አይነት ከዛ አንፃር አንዳንድ አባቶች አይ እንደዛ ማለት አይደለም ከዛ አንፃር ፊገራቲቭ ነው የሚል አይነት ቃላት ሊጠቀሙ ይችላሉ። ነገር ግን ሙሉ ሐሳቡን የነዛን አባቶች ትምህርት ብትመለከቱ አሁን እንዳልኳችሁ ለምሳሌ ቅዱስ ቀለሜንጦስ የአሌክሳንድሪያውን ብትመለከቱ እንደዛ ሌሎች አባቶችም ደግሞ ሕይወት ሰጪነቱ የዘላለም ሕይወትን እንደሚሰጥ የኃጢአት ስርየትን እንደሚያሰጥ ግን በአባቶች ዘንድ የታመነ ትምህርት ነው። ኢቭን ከዛም አልፎ የሪፎርሜሽኑ ጀማሪ የሆኑት እነ ሉተርም እንደዚህ አይነት ነገር እምነቱ እንደዛ እንደሆነ ለማሳየት ተሞክሯል። እሺ ወልደ ትንሣኤ እንኳን ደህና መጣ እህታችን አያት እስክትመለስ። እሺ እንኳን ደህና ቆያችሁኝ። ሰላም ናችሁ? አምላክ ይመስገን። እንዴት ነው? እንኳን ደህና መጣ። ከየት ቤተ እምነት ነው ወንድማችን? ወልደ ትንሣኤ ሆኖ መቼም ከሌላ ቤተ እምነት አይሆንም። ኦርቶዶክስ ነኝ። ይቻላል አይደል? ጥያቄ መጠየቅ
እሺ ቆይ አንዴ ሜቢ እህታችን ተመልሰሻል። አያት እንኳን ደህና መጣ ወልደ ትንሣኤ። ቆይ እንቀበላለን። ሃይማኖታዊ ጥያቄ ቢሆን ይመረጣል። የምትገቡ ሰዎች እሱን አስቡበት። ሜቢ ያው አንዳንዴ ወንድሞች እንኳን አታስቸግሩም። በዚህ እህቶች ናቸው ከንስሐ አባቶቻችሁ ጋር ምናምን መነጋገር የምችሉትን ነገር እዚህ ጋር ካህንም የለም ዲያቆንም ስለሌለ ምናምን ነገር እንደዚህ አይነት ነገር እንትን ባትሉ መልካም ነው። እሺ አያት ተመልሰሻል? አይ እሷ 5 ደቂቃ ምናምን ስላለች ትንሽ ልትቆይ ትችላለች፣ ገና ነች እና መቀጠል እንችላለን። ወንድማችን ወልደ ትንሣኤ ቀጥል፣ ጥያቄን አቅርብ። ከዛ ዮሐዴ አርዲስ ያደርገዋል። ቀጥል። ያው እንትን ኦንላይን ያላችሁበትን እየፈለግኩ እከታተላችኋለሁ ሁላችሁንም፣ ያው ናኬንም እናንተንም እና በባለፈውም የሆነ አልገባኝ ያለ ነገር ነበረ። እኔ ምስራቅ ጎጃም አካባቢ ነው ያለሁት እና እዚህ አካባቢ ሲዋድና ሲከብር የሚለው ልዩነት አለው ወይ ወይስ ደግሞ መክበሩ ለክርስቶስ ወይም ለኢየሱስ ጠቅሞታል ወይ? መጽሐፎችን እያየው ነበር እዚህ የሚፈቱበትን መንገድ በተለይ የሐዋርያት ሥራ ምዕራፍ 10:38 እንደዚህ አይነት ነገሮችን እና ብዙ ጊዜ የሚገልጿቸው ልክ ሰው እንደመሆኑ መንፈስ ቅዱስን እንደተቀበለ እንጂ ለምን እንደተቀበለው ምናምን በደንብ አያብራሩትም። ብዙ ጊዜ መንፈስ ቅዱስ አምላክ እንደሆነ ለመግለጽ እንደተጠቀመው ምናምን ብዙ ጊዜ ያብራሩታል። ቄርሎስን ምናምንም እያየው እዚህ ብቻ በቃ አልገባኝ አለ እዛ ላይ እና እኛ ሳይድ ላይ ደግሞ የሚተረጎሙ በሌላ መንገድ ነው። እዚህ በጣም እየተከታተልኩ ስለሆነ ፕሮግራሙን አሁን ሳይ ግን የሆነ ነገር ብቻ ግልጽ ያልሆነልኝ ነገር ሚስ ያደረኩት ነገር እንዳለ ይሰማኛል እና ዛሬ በደንብ ብታብራሩ። ብዙ ጊዜ ሙስሊሞች ላይ ነው የሚሰራ ፕሮቴስታንቶች ላይ እንጂ እኛ ላይ በቃ እኔ የረሳችሁን መሰለኝ። ማንም ሰው እዛ አይሰራም። በጣም እከታተላለሁ ግን እዛ ርዕስ ላይ ብዙ ጊዜ አይነሳም እና እኛ ወደ ሲኦል እንድንገባ ተፈርዶብናል። አሁን ስም ማጥፋት እንደውም እውነት ለማውራት እንትን ለማለት ሳይሆን አይ ሀሳቡ ሀሳብ ምንም ችግር የለውም ወንድማችን ዮሐዴ ራሱ የፈጠነ ማይክ ያበራው ለዛ ነው። እኔና ዮሐዴ እንደውም ዮሐዴ አይደል ብዙ ጊዜ ጥያቄ ያላችሁ እያልን እንገባለን። ክፍት አድርገን ጥያቄ ያላችሁ ሰዎች ካላችሁ ግቡ። እንደውም ብዙ ጊዜ ምን እያልን ሁላ እንናገራለን። ጥያቄ ያላችሁ ግቡ ብቻ ሳይሆን ሃይማኖታዊ ነገረ ክርስቶስ ላይ ሚስጥረ ስላሴ ላይ ሃይማኖታዊ ዶግማ የሆኑ ነገሮች ላይ ጥያቄ ያላችሁ ሰዎች ግቡ። በተቻለ መጠን እኛ በተረዳነው መጠን እንማማራለን። እኛ ለክርስቲያኖች ክፍት እናደርጋለን። እንደውም አንዳንድ ክርስቲያኖች ቅድም ያልኩት ለዛ ነው ባይዘው አንዳንድ ክርስቲያኖች ምን ያደርጋሉ ከንስሐ አባቶቻቸው ጋር የሚነጋገሩትን ነገር አለ አይደል? እንደዚህ አይነት ጥያቄዎች መተው የመጠየቅ ነገር አለ። እንዲህ ያጋጠመኝ እንዴት ላድርግ ምናምን ነገር የሚሉትን ነገሮች እነዚህ ፐርሰናል የሆኑ ነገሮችም ስለሆኑ በሚዲያ ባይወጡ የሚል ነገር ሪኮመንድ እናደርጋለን እና ከዛም አልፎ ለምሳሌ አሁን ማማይ ያው እንግዲህ ክሬዲት መስጠትም ስላለብን ማማይ ለምሳሌ አይ ቲንክ ሐሙስ ቀን መሰለኝ ካልተሳሳት ቀኑን ተሳስቼ ከሆነ አንቺ ሴትዮ ኮመንት ላይ አሳውቂ አለሽ መሰለኝና ጥያቄ ያላችሁ ጌታችን ላይ ጥያቄ ያላችሁ ለክርስቲያንም ለምንም ከፍታ አድርጋ ብዙ ወንድሞችም ሌሎች ያልጠቀስኳቸው ብዙ ወንድሞችም እንደዚህ አይነት ነገር ያደርጋሉና እዛ ላይ ወንድማችን ሜቢ ያለመገጣጠም ሊሆን ይችላል በሚለው እንያዘው ትላለህ። የተነሳው ሐሳብ ላይ ዮሐዴ በደንብ ሐሳብ ይሰጥበታል። ግን አይ ቲንክ ዮሐዴ ይመስለኛል ምስራቅ ጎጃም ነው ያልከኛል ወንድማችን ይመስለኛል አይደል? አካባቢ ነው ያልከኝ ምስራቅ ጎጃም ላይ ቅባቶች ምናምን ያስቸግሯቸዋል መሰለኝ እዛ አካባቢ አሁን ውጭ ነው ያለኝ። አረ እኔም ራሴ ነኝ በቅባተ መንፈስ ቅዱስ ከበረ ብዬ የማምን ነኝ። ግን አሁን እዚህ ፖላንድ ነው ያለሁት። ያው ስከታተል የሆነ ትንሽ ያገኘሁት ነገር ስላለ ከዛ አንጻር እንድታግዙ ብዬ ነው። ማለት የሆነ ትክክል ያልሆነ ነገር የተሰማኝ ስላለ እሺ እንትን ዮሐዴ ሐሳብ ይሰጥበታል። ሜቢ እንደ ሪኮሜንዴሽን መጨረሻ ላይ እነግርሃለሁ። እሱ ምንድነው የቅዱስ አትናቴዎስን ዲስኮርስ አጌንስት ዘ አሪያንስ የሚለውን ጽሑፍ አንብበዋል? አላነበብኩትም። ሜቢ ዲስኮርስ አጌንስት ዘ አሪያንስ ላይ ብታነብ አይ ቲንክ ዲስኮርስ አጌንስት አሪያንስ 2 ላይ መሰለኝ ዲስኮርስ አጌንስት አሪያንስ ሁለተኛው አለ አይደል? አራት አይደል ያለው? አራት ዲስኮርሶች አይደል ያሉት? ዲስኮርስ አጌንስት ዘ አሪያንስ 2 ላይ መንፈስ ቅዱስን ጌታችን ኢየሱስ መንፈስ ቅዱስ ወረደበት ሲባል ራሱ ከምን አንጻር እንደሆነ ቅዱስ አትናቴዎስ በደንብ አብራርቶታል። ዲስኮርስ አጌንስት አሪያንስ አንዴ ቆይ ዮሐዴ እስከዛ ድረስ ቀጥል። አንተ ሐሳቡ ላይ ቀጥልበት ዮሐዴ። እኔም ዳነሳ የነበረው እሱ ነው። አይ ቲንክ እሱን አውጣውና እኔ በቃ ዛሬ እኔና ከጭንቅላቴ ላይ ቴክስት እየተደረግን አይደለም ጋይስ ባይ ዘ ዌይ ከቅዱስ መንፈስ ስለተቀበል ነው ትላለህ። ቀጥል ፓፓሽ እናሳ ብሏል። እሱን አውጣውና
ቅዱስ አትናቴዎስ እንዴት እንደሚፈታው ለመግለጽ ለምሳሌ ወልደ ትንሣኤ አንድ ነገር ጠይቅ። ክርስቶስ ተጠምቋል አይደል? አዎ። የተጠመቀው ምን ሊያደርግለት ነው? ለሱ ምንም አያደርግለትም፣ ለእኛ ለማስተማር እና ሶስት ምንም አይጠቅመው። ለሱ የሚጠቅመው ነገር አለ? የሚጠቅመው ነገር አለ ለሱ መጠመቁ? ለሱ የሚጠቅመው ነገር አለ ብዬ አላስብም። ያው አንደኛ ሶስትነታቸውን የገለጹበት መንገድ ነው። ሁለተኛ ደግሞ ሰው እንደመሆኑ ስርዓትን ለኛ ሊያስተምረን እንደሆነ ነው የምገነዘበው። መጠመቅ ቴንኪው። አዎ በጣም አሪፍ። አየህ አትናቴዎስ ይሄንን መሰረት ይዞ ነው የሚፈታው። በዛን ሰዓት ባይዘዌ መንፈስ ቅዱስ ወረደ፣ አብም ከሰማያት ተናገረ ይላል አይደለ? በጣም በሚገርም ሁኔታ የክርስቶስ መጠመቅ ኦኬ ለእርሱ አይጠቅመውም፣ ግን ተጠምቋል። ለምን? ኦኬ የጥምቀትን ሊባርክ ጥምቀትን ሊቀድስ ሀብተ መንፈስ ቅዱስም በሰው ልጆች እንዲያድር እና የእኛን ልጅነትን ሊያስረግጥ ማለት ነው። ልክ በጥምቀት የሚከናወነው ሚስጢር ነው። ክርስቶስ ኢየሱስ በዛ ሰዓት የተናገረው አብ ከሰማያት ሆኖ የምወደው ልጅ እሱ ነው አለ አይደል? መንፈስ ቅዱስም ከሰማያት ወረደና በራሱ ላይ አረፈ ይላል። የሰው ልጆች ሲጠመቁ የሚያገኟቸውን ሀብታት እነሱ ናቸው። አንድ ልጅነት እናገኛለን፣ ከዛ ደግሞ በመንፈስ ቅዱስ እንታተማለን ማለት ነው። ያንን ሊቀድስ ነው ክርስቶስ ኢየሱስ የተጠመቀው ማለት ነው እንጂ እንደኛ ኃጢአት ኖሮበት ኦኬ እንደኛ ልጅነት ሳይኖረው ቀርቶ ልጅነትን ሊያገኝበት አይደለም ማለት ነው። ታዲያ ምንድነው? ጥምቀትን ሊቀድሳት ኦኬ በእኛ ተተክቶ ተጠመቀ እንደተባለ ሁሉ ይላል አትናቴዎስ። ስለ እነርሱ ራሴን እቀድሳለሁ ይላል አይደለ? ዮሐንስ ወንጌል ምዕራፍ 14 አይ ቲንክ እሱ ነው። ስለ እነርሱ ራሴን እቀድሳለሁ ብሏል። እሱ ቀዳሽ አስፈልጎት ወይም ደግሞ የሚቀድሰው ሌላ አካል አስፈልጎት የሚቀድሰው ሆኖ አይደለም። ስለ እኛ ግን እርሱ ተቀደሰ፣ እርሱ ተቀባ፣ እርሱ ተጠመቀ ተብሎ ይነገርለታል። ቅዱስ አትናቴዎስ ይህንን ነው የሚያብራራው። ቅዱስ አትናቴዎስ ብቻ አይደለም፣ ጎርጎሪዎስም እንደዚህ ነው የሚፈታው ማለት ነው። ስለዚህ ክርስቶስ ተቀባ ቢባል ኦኬ ክርስቶስ ተጠመቀ ቢባል እሱ ሳይቀባ ቀርቶ የጎደለው ኖሮ ሳይሆን እኛ ቅቡዓን እንባል በእሱ የተቀባን መሲሐውያን እንድንባል ክርስቶሳውያን ክርስቲያን እንድንባል እርሱ ተቀባ ተብሎ ተነግሮለታል፣ ተጠመቀ ተብሎ ተነግሮለታል ማለት ነው። የክርስቶስ መቀባት ወይም ደግሞ ቅብአቱ ግን እኛ አናምንም፣ እናምናለን። በነገራችን ላይ ክርስቶስ ማለት ራሱ የተቀባ ማለት ስለሆነ ግን የተቀባው በምንድን ነው የሚለው ነው የሚለየን መሰረታዊ ነገር ማለት ነው። ክርስቶስ ቅብአት ማለት ያው መክበር ማለት ነው አይደል? እኛ በተዋህዶ ከበረ ብለን ነው የምናምነው። በተዋህዶ ከበረ ምን ማለት ነው? ኦኬ መለኮት ከቃል ጋር አይሚን ያው ቃል ወይም ደግሞ መለኮት ከስጋ ጋር በተዋሃደ ጊዜ መለኮት ለስጋ ምንድን ነው? ክብሩ ነው፣ ክብር ሆኖ ማለት ነው። ኦኬ መለኮት ከስጋ ጋር ሲዋሃድ የዛኔ መለኮት ስጋ በመለኮት ምን ብሏል? ከበረ ማለት ነው። ይሄ ነው ተቀባ ማለት። ኦኬ መለኮቱ ለሰውነቱ ምንድን ነው? ቅባት ሆኖታል። ኦኬ ቀብቶታል፣ አክብሮታል፣ ከፍ ከፍ አድርጎታል ማለት። ስለዚህ ስጋ የክርስቶስ መቀባት ወይም ደግሞ ክርስቶስ ተቀባ ወይም ደግሞ መቀባቱን ከተዋህዶ አንጻር በተዋህዶ ከበረ ከሚለው አንጻር ነው የሚታየው እንጂ በኋላ በጥምቀት ሰዓት መንፈስ ቅዱስ ሲወርድበት የተቀባ አይደለም። ኦኬ ሲጠመቅ መንፈስ ቅዱስ ሲወርድ ክርስቶስ ተቀብቶ የከበረ አይደለም። እሱ ከዘላለም ጀምሮ የከበረ አምላክ ነው፣ ክቡር የሆነ ጌታ ነው። መለኮት ከስጋ ጋር ሲዋሃደው የዛኔ በተዋህዶ ከበረ ተብሎ ይነገርላል። በተዋህዶ ከበረ ክብር የሚነገረው ለማን ስለሆነ? ለስጋ። መለኮት ከስጋ ጋር ሲዋሃድ ያጎደለበት ክብር ያልሰጠው ክብር ነበረ? አልነበረም። ክርስቶስ በተዋህዶ ጊዜ ሁሉም ነገር ተፈጽሞ መቀባትም መክበርም በተዋህዶ ጊዜ የተፈጸሙ ናቸው እንጂ ክርስቶስ ኖሮ የሆነ ሰዓት መንፈስ ቅዱስ ወርዶ ልጅነትን ወይም ደግሞ ሀብትን ወይም ንግስናን የሰጠው አይደለም። ኦኬ መቀባት ከተባለ መክበር መንገስ ከሆነ የክርስቶስ ሰውነት ኦኬ በመንፈስ ቅዱስ ነው ከተባለ መቼ? ኦኬ ከሆነ ሰዓት በኋላ አይደለም። መለኮት ከስጋ ጋር ሲዋሃድ ታዲያ ምን አገኘ? ምንም የባህሪ ተዋህዶ የለም እንዴ? በነገራችን ላይ የባህሪ ተዋህዶ ራሱ የለም ብሎ እንደመካድ ማለት ነው። ኦኬ የባህሪ ተዋህዶ ራሱ የለም ብሎ እንደመክፈል ነው። ስለዚህ መለኮት ከስጋ ጋር ከተዋሃደ እና አንድ ከሆነ እዚህ በተዋሃደበት ሰዓት ስጋ የመለኮትን መገናዘብ የሚባል አለ አይደል? ኦኬ ቃል በስጋ
የመክበሩ አምላክነቱን ኦኬ በሁሉ መገኘቱን ተገናዝቧል ከቃል ማለት ነው። ቃል ደግሞ ከስጋ ጋር በመዋሃዱ ዝቅ አለ፣ ተራበ፣ ተጠማ፣ ደከመ ተብሎ ተነግሮለታል ማለት ነው። ስለዚህ እኛ በተዋህዶ ሰዓት ሙሉ ነገር ተዋህዶ ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ ሆነ ብለን ነው ምናምን። እሺ ከጊዜ በኋላ የሆነ የጨመረው ክብር፣ ከጊዜ በኋላ ያገኘው ጌትነት፣ ከጊዜ በኋላ ያገኘው አምላክነት በጭራሽ የለም ማለት ነው። በጭራሽ የለም። አባቶች በምልአት ይህን ቄርሎስም አትናቴዎስም ጎርጎሪዮስም የሚፈቱት እንዲህ ብለው እንጂ የትኛውም አባት ክርስቶስ በመንፈስ ቅዱስ የሆነ ሰዓት ተቀብቷል ወይም ደግሞ ተቀብቶ የሆነ ክብር አግኝቷል ብለው ግን ፈትተው አያውቁም ለማለት ነው። ጋዲ ካገኘው ሀሳቡ ግን እሱ ላይ አንድ ነገር ግልጽ ለማድረግ ማለት ጥምቀት ላይ ያለውን በዛ መንገድ ነው የምንረዳውም ግን አሁን እየዋድረውኝ ያለሁት እኔ እኮ እዛው በተዋህዶ ጊዜ ስለሆነው ነገር ነው ማለት ሲዋድም ሲቀባም ከመቅጽበት ነው የሚለው ማለት አንድ ጊዜ የሆነ ነገር ነው፣ መቀዳደም የለበትም ሲከብርም ሲዋህድም እና የኛም እይታ እሱ ነው። ተዋህዶም ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል፣ ከሁለት ግብር አንድ ግብር እንደሆነ እሱ ጥያቄ የለውም። የኔ ጥያቄ እንትን እያለኝ ያለ እየፈጠረብኝ ያለ እዚህ ጊዜ ተዋህዶ ላይ ተዋህዶ ማለት ሁለትነትን አጥፍቶ አንድ ማድረግ ነው እና ማገናዘብ ነው እንጂ የሆነ ማጥፋት ወይም ደግሞ ክብር አያስተላልፍም። እንደዚህ አይነት እይታ ነው ማለት ክብርን አያስተላልፍም። ልክ ሰውም የሰውነትን ባህሪ እንደያዘ መለኮትም የመለኮትን ባህሪ እንደያዘ አንድ ሆኑ፣ ከሁለት ባህሪ አንድ ባህሪ ሆኑ፣ ከሁለት አካል አንድ አካል፣ ከሁለት ግብር አንድ ግብር እንደዚህ እና ክብርን በዛ ክብር የሆነው መንፈስ ቅዱስ ነው። ይሄ ሃይማኖተ አበው ሰማንያ በተዋህዶ ሰውነት ያገኘው ነገር የለም። ሰውነት ያገኘው ነገር የለም በተዋህዶ ሰዓት በተዋህዶ ሰዓት አንዱ ነው አለ እንጂ አሁን ክብር እንደዛ ከሆነ አይደለም። ያው ለዛ ነው ጥያቄ ሆነብኝ። ቄርሎስ በተደጋጋሚ ለምሳሌ በሰማይ ጌታችን ኢየሱስ ክርስቶስ ለምሳሌ የዮሐንስ ወንጌል ምዕራፍ 3 ላይ ተከሆነ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም እርሱም በሰማይ የሚኖር የሰው ልጅ ነው ብሏል አይደል ወንድማችን? አዎ በሰማይ መኖርን አላገኘም። ስጋ ከቃል ጋር ሲዋሃድ አግኝቷል። ስለዚህ ቅድም ዮሐዴ እንዳለ በመገነዛዘብ ውስጥ ማለት ነው ቃል የስጋን ባህሪ ገንዘብ እንዳደረገ ሁሉ ስጋ ደግሞ የማንን ባህሪ ገንዘብ አድርጓል? የቃልን አድርጓል አይደል? ገንዘብ ያደርጋል። አዎ አሁን ቅድም ዮሐዴ ያለ ነገር ስማና የአትናቴዎስን ላንብብልን አይሻልም? ላንብብልን አንድ ጋዲ እሱን ከማንበብ በፊት ክብር እንትን ማለት የለም መገናዘብ የለም የሚል ሀሳብ ስላነሳ በጣም ትልቅ ከባድ ነገር ነው ይሄ ነገር። ለምሳሌ መገናዘብ አለ ብዬ አምናለሁ። መንፈስ ቅዱስ ነው ያከበረው ልክ እንደኛ ማለት ነው። እኛ አሁን በመንፈስ ቅዱስ እንከብራለን። ልክ እንደኛ እሱ በመንፈስ ቅዱስ ነው የከበረው ወይስ መለኮት ከስጋ ጋር በተዋህዶ? ማለት ማክበር አብም ያከብራል፣ መንፈስ ቅዱስም ያከብራል፣ ቃልም ያከብራል ነው። ግን ክብር የሆነ በሰውነቱ ክብር የሆነው መንፈስ ቅዱስ ነው የሚል እይታ ነው ያለ። እሱ ላይ ነው የሰውነቱ ክብር የሆነው መንፈስ ቅዱስ እንደዛ የሚል ማስረጃ አለ። ማስረጃ እስኪ ከአባትም ከመጽሐፍ ቅዱስም እስቲ ክብር የሆነው መንፈስ ቅዱስ ነው የሚል ማስረጃ እስኪ እኔ ከመጽሐፍ ቅዱስም ወልደ ትንሣኤ እኔ ከመጽሐፍ ቅዱስም ከአባቶችም ክብር የሆነው መለኮት ከስጋ ጋር ሲዋሃድ መለኮት ለስጋ ክብር ሆነው ብለው እንደሚያስተምሩ እኔ ከአባቶችም ከመጽሐፍ ቅዱስም አሳያለሁ። አንተ እስቲ ክብር የሆነው መንፈስ ቅዱስ ነው የሚል ማስረጃ እስኪ አምጣ። ምክንያቱ ክብር የሆነው መንፈስ ቅዱስ ከሆነ በነገራችን ላይ መለኮት ከስጋ ጋር አልተዋሃደም ማለት ነው። ኦኬ ሰብአ ሰገል የሰገዱት ለየትኛው ነው? ምክንያቱም መለኮት ክብር አልሆነውም ለስጋ። ኦኬ ለህፃኑ ሰገዱ ይላል። ስለዚህ የሰገዱለት ለመለኮቱ ነው እንጂ መንፈስ ቅዱስ ክብር ለሆነ መንፈስ ቅዱስ ክብር ሆኖ ማለት በአጭሩ እንደ እኛ ያለ ለወቱ ስብሐትና ፍጡር ነው ማለት ነው። ምክንያቱም እኛ ራሱ የሚያከብረን መንፈስ ቅዱስ ስለሆነ ኦኬ እኛ መንፈስ ቅዱስ ነው የሚያከብረን። ስለዚህ ክርስቶስም መንፈስ ቅዱስ ከሆነ የሚያከብረው ከእኛ ምንም የተለየ ነገር የለውም ማለት ነው። የክርስቶስ ግን ክብሩ መለኮት ወይም ደግሞ ቃል ከስጋ ጋር መዋሃዱ ስለሆነ ኦኬ ያ ከስም ሁሉ በላይ ስም ሰጠው፣ ከፍጥረታት ሁሉ ከፍ ከፍ አለ ብሎ ፊልጵስዩስ መልእክት ምዕራፍ 2 ይናገራል። አባቶችም አሳያሉ። እስኪ መጀመሪያ ግን መንፈስ ቅዱስ ክብር ሆነው የሚል እስኪ ማስረጃ
እሺ ዮሐዴ አንድ እዚህ የምትረዳኝ ነገር ያው ማስረጃዎችን ስሰጥ ማስረጆች እንትን ማለት ዲፊኒሽን ያስፈልጋቸዋል እና የእኔ ጥያቄ ማለት በትክክል ባልሆነው መንገድ ተረድቻቸው ከሆነ ነው ወደ እናንተ ጥያቄ ያመጣሁኝ እና ማስረጆችን ልስጥ እንደዚህ ማለት ከየት ተነስተው ወደዚህ አይነት ኮንክሉዥን ደርሰው እኔ የተማርኩት ከምን አንጻር እንደሆነ እነሱም ማስረጃ ልስጥ። አሁን መንፈስ ቅዱስ ክብር ሆነው ሲል በባህሪ ህይወቱ እንግዲህ ቅድመ ዓለም ቃል የባህሪ ህይወቱ መንፈስ ቅዱስ ነው። አብ ደግሞ የባህሪ ልቡ ነው በኩነት የሚያገኛቸው ማለት ነው እና ያንን የባህሪ ህይወቱ የነበረው መንፈስ ቅዱስን በምላት ገንዘብ አደረገ ይሄ ስጋና የባህሪ አምላክ የባህሪ ልጅ ሆነ ብለው ነው የሚያዩ። ለዚህ ደግሞ ብዙ ጊዜ እነዚህ ጥቅሶችን የሚጠቀሟቸው ማለት የሚሰጡኝ አንደኛ የሐዋርያት ሥራ ይቅርታ ወልደ ትንሣኤ እኔ ያልኩ መንፈስ ቅዱስ ለስጋው ክብር ሆኖ የሚለውን ጥቅስ ከየት አገኘው ነው። እሱን ትሰጠኛለህ መጀመሪያ ከማብራራት በፊት ማለት ነው። አሁን እያወራ ያለው ወልድ ከአብና ከመንፈስ ቅዱስ ጋር ያላቸው የባህሪ የኩነት ተገናዝቦ እሱ አይደለም የጠየቅኩህ ነው። ለሰውነቱ ለስጋው ግን ክብር የሆነው መንፈስ ቅዱስ ነው የሚለውን ንባብ ከየት አገኘው ነው። እሺ እዚህ አሁን ምሳሌ እግዚአብሔር የናዝሬቱን ኢየሱስ በኃይልም በመንፈስ ቅዱስም ቀባው ይላል ሐዋርያት ሥራ 10:38 እሱ እንዴት እንደሚፈታ ነገርኩ። እሱ አይደለም ቀጥታ ንባቡን ምን መሰለ የምታመጣልኝ አሁን ቀባው ሲል አከበረው ምናምን የሚል የራስ ማብራሪያ ሳይሆን እሱ ከምን እንደሚፈታ ከአትናቴዎስ አሁን ጋዲ ከፍቶ ስለሚያነብ እንደው ለተሰማትም ቢሆን እሱን አንብበውና ከዛ በኋላ አንተ እስከዚያ ምን መሰለ የምታመጣልን ወልደ ትንሣኤ መንፈስ ቅዱስ ክብር ሆነው የሚለውን ንባብ ነው የምንፈልገው እንጂ በመንፈስ ቅዱስ ተቀባ በመንፈስ ተቀባ የሚሉ ንባቦች አሉ። ችግር የለውም። እሱ እንዴት እንደሚፈታ አሁን የአትናቴዎስ ሲነበብ ይፈታላል። እኔ ጥያቄ መንፈስ ቅዱስ ነው ለስጋው ክብር የሆነው የሚለውን ንባብ ግን ከየት አመጣው የሚለው እሱን ፈልግ። አሁን ጋዲ አንብብልን። እሺ ቅድም ዮሐዴ አንድ ወሳኝ ያነሳው ጥቅስ አለ። እሱን ጥቅስ መጀመሪያ ልንገራችሁና ወደዛ ሄዳለሁ። ጌታችን ኢየሱስ ክርስቶስ ጽድቅን ሁሉ ፈጸመ ሲባል የምርም የኛን ስጋ ከመቤታችን የነሳው የምርም የኛን ስጋ ስላለ በዛ ስጋ ውስጥ ኦኬ የዛ ጸጋ ተካፋይ እኛን ሊያደርገን ብዙ ነገሮች በስጋ በተገለጠ በዛ ስጋ የምርም ከመቤታችን ስጋ እነስቷልና በዛ ስጋ ውስጥ ተካፋይ ሊያደርገን ጽድቅን ሁሉ ፈጸመ ተብሎ ተነግሮለታል። ቀደም ዮሐዴ ያላችሁ ጥቅስ ዮሐንስ 17:19 ላይ ነው የምታገኙት። ዮሐንስ ወንጌል ምዕራፍ 17 ቁጥር 19 ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 17 18 እና 19 እናንብበው። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው፣ እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ ቀድሳለሁ። አያችሁ ቀደም ዮሐዴ ያላችሁ ነገር ዮሐዴ ቀደም ይሄን አይደል ያልከው? ራሱ አዎ ስለ እነሱ ራሴን ቀድሳለሁ ብሎ ዮሐንስ 17:19 ላይ እንደዚህ ነው ጌታ ያለው። እነርሱም ደግሞ ምን እንዲሆኑ እነርሱ የተባሉት እንግዲህ ጌታችን ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው። ኦኬ እኛ አካል ነን። በእውነት የተቀደሱ እንዲሆኑ እነርሱ ሜምበሮቹ የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ ቀድሳለሁ። አሁን ጌታችን መቀደስ አስፈልጎት ነው አይደለም። በስጋው በኩል ኦኬ በሚፈጽመው ጽድቅ በስጋ በኩል የኛን ስጋ የምርም ገንዘብ ስላደረገ በዛ በኩል ጸጋን ፓርቴክ እንድናደርግ የሚያደርገን በዛ በኩል ስለሆነ ነው። ኦኬ እኔ ራሴን ስለ እነርሱ እቀድሳለሁ አለ ጌታ። ሳይቀደስ ቀርቶ ነው እውነት? ይሄ እኮ ዮሐንስ 17 ላይ ነው ጋይስ። ዮሐንስ ወንጌል ምዕራፍ 17 ላይ ከአባቱ ጋር በሚነጋገርበት ሰዓት ነው። ኦኬ አባቶ ያከበርኩ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ እያለ በሚናገርበት ሰዓት ነው እቀድሳለሁ እኮ ነው ያለው። እቀድሳለሁ እነርሱ የተቀደሱ የቤተ ክርስቲያን ራስ እንደመሆኑ ጌታችን እኛ ሜምበሮች እንደመሆናችን በእርሱ በኩል ጸጋውን ፓርቴክ እንድናደርግ ከዛ አንጻር ይነገራል። ቅዱስ አትናቴዎስም ይሄን ነው የሚለው። ባይዘው ቅዱስ አትናቴዎስ ምን እንዳለ ላንብብላችሁ። መዝሙር 45ን በሚያብራራበት መዝሙር 45 ቁጥር 7 እና 8 ወይ ደግሞ የደስታ ዘይትን ቀባ የሚለው አለ አይደለ? ከወንድሞቹ ይልቅ የደስታ ዘይትን ቀባ የሚለውን የሚያብራራበትን ክፍል ይሄን ምን ላይ ታገኙታላችሁ? ዲስኮርስ አጌንስት ዘ አሪያንስ ሜቢ ቼክ ማድረግ የምትፈልጉ ወንድማችን ሙጭ ነኝ ስላልክ ዲስኮርስ አጌንስት ዘ አሪያንስ ኦኬ ቻፕተር 9 በቻፕተሩ ሳይሆን በቁጥር ልንገራችሁ። ከእንትን ጀምሮ አንብቡ እሺ። ከ47 ጀምሮ 47ኛው 48ኛና 49ኛ ቁጥር እንዲህ ይላል
ከ49 ልጀምርና ወደ ላይ እመለሳለሁ። ኦኬ therefore he anointed you in order to your being God or king or son or word for so he was before and is forever. ኦኬ የቀባህ አምላክ እንድትሆን ነው፣ ንጉስ እንድትሆን ነው፣ ልጅ እንድትሆን ነው፣ ቃል እንድትሆን ይልና አይደለም። for so he was before and is forever ከዛ በፊትም ነበረ ለዘላለምም እንደዛው ነበረ ይላል። but rather ይላል since you are God and king አምላክና ንጉስ ስለሆንክ therefore you were anointed ስለዚህ ተቀባህ። ለምን? since none but you could unite man to the Holy Ghost ይላል። ማንም ሰው ሰውን ከመንፈስ ቅዱስ ጋር ማገናኘት ስለማይችል ቅድም ይዋሪ ያላችሁ ተዛላችሁ since none but you could unite man to the Holy Ghost ሰውን ከመንፈስ ቅዱስ ጋር ማገናኘት የምችለው አንተ ብቻ ስለሆንክ መንፈስ ቅዱስ ወረደበት በዮርዳኖስ ሲባል የእኛን ስጋ የምርም ገንዘብ ከማድረጉ ክርስቶስ ኢየሱስ እንደተቀበለ አይደለም። ሰውን የሰውን ስጋ ገንዘብ እንደማድረጉ ሰውን ከመንፈስ ቅዱስ ጋር የነበረውን ሪሌሽንሺፕ አደሰው እንደማለት ነው። አንተ ብቻ ሰውን ከመንፈስ ቅዱስ ጋር ማገናኘት ስለምችል። ኦኬ እሺ ቁጥር 47 እና 48 ላይ ደግሞ ያለውን ላንብብላችሁ በደንብ ስሙ። 47 እና 48 ላይ አሁን የዋዲ ያላችሁን ቅድም ነው ባይዘው ቅዱስ አትናቴዎስ ብሎ የዋዲ ነገራችሁ ነገር ኤግዛክትሊ እንደዛ ነው የሚለው። ሰው ከመንፈስ ቅዱስ ጋር ተራርቆ ነበረ። ኦኬ ተራርቆ ነበረ። ያ ከመንፈስ ቅዱስ ጋር ተቆራርጦ የነበረውን ነገር በስጋው በኩል ሲያደርግ መንፈስ ቅዱስ ይወርድበት ዩናይት አደረገው ይላል። እሺ 47 ላይ እንደዚህ ይላል if then for our sake በደንብ ስሙ he sanctifies himself ቅድም ዮሐንስ 17:19 ቅዱስ አትናቴዎስ ይጠቅስና ስለኛ ብሎ ራሱን ከቀደሰ and does this when he has become man ሰው ሲሆን ከሆነ ይሄን ያደረገው ምን ሲሆን ስለኛ ራሱን የቀደሰው መች ነው? ምን ሲሆን when he become man ሰው ሲሆን ቃል ስጋ ሲሆን የሆነ ቀደም ያዋዴ ብሎታ የሆነ ከሆነ ጊዜ በኋላ አይደለም and does this when he become man ይላል። it is very plain that በጣም ግልጽ ነው that the spirit's descent on him in Jordan was a descent upon us በዮርዳኖስ መንፈስ ቅዱስ እሱ ላይ መውረዱ the spirit's descent on him in Jordan በዮርዳኖስ መንፈስ ቅዱስ እሱ ላይ መውረዱ was a descent upon us በእኛ ላይ መውረዱ ነው። ቅድም እንደተባለው ማለት ነው። የጥምቀቱንም ባይዘው እዚሁ ያነሳል። አነብላችኋል በደንብ ስሙ። because of his bearing our body የኛን ስጋ በመያዙ የኛን ስጋ በመያዙ ኦኬ and it did not take place for promotion to the word ለቃል ምንም የጠቀመው ነገር የለም but again for our sanctification እኛን ለመቀደስ ኦኬ ከዛ እንደዚህ ይላል for when the Lord as man was washed in Jordan ጌታችን ኢየሱስ ሰው እንደመሆኑ በዮርዳኖስ ሲጠመቅ it was we በደንብ ስሙ for when the Lord was washed in Jordan በዮርዳኖስ ሲጠመቅ it was we who were washed in him and by him እኛ እሱ ሲጠመቅ እኛ ነበር በእርሱ በኩልና በእርሱ ኦኬ in him and by him ያው አማርኛ ቃል ላይ በእርሱ የሚለው ኢንም ስሩም በእርሱ ተብሎ ስለሚፈታ in him እና by him እኛ ነበርን ስንጠመቅ የነበረው ይላል። የኛን ስጋ ስለያዘ ኦኬ ያ መታደስ የሚፈልገውን ስጋ ይዞ ስለነበር and when he received the spirit it was who by him were made recipients of it ይላል። ኦኬ ስለ መንፈስ ቅዱስም ስናወራ እንደዛ ነው በእርሱ በኩል እኛ ነን። ስለዚህ ጌታችን ኢየሱስ ከኢየሱስ ከአንጻር ኦኬ ማንበብ ትችላላችሁ። ደጋግሞ ይህን ሐሳብ ያነሳዋል። ኦኬ በመንፈስ ቅዱስ መቀባት የሚለውን ሐሳብ ያነሳል። መዝሙር 45ን በሚፈታበት ቅዱስ አትናቴዎስ የሚለው ግልጽ ነው። በቃ መንፈስ ቅዱስ ወረደበት ስንል ተጠመቀ ስንል ቅድም የዋዴ እንዳለው ለእርሱ የሚጠቅመው ነገር ሳይሆን የኛን ስጋ በመያዙ በእርሱ መጠመቅ ውስጥ ኦኬ እኛንም ሊያጠምቀን in him and by him ስለዚህ ግልጽ ነው። በቃ የጽድቅን ፈጸመ ጌታችን የምርም ስጋችንን ስለያዘ ከዛ አንፃር ጽድቅን ፈጽሟል ተብሎ ኦኬ ስለነርሱ ራሴን እቀድሳለሁ ብሎ ጌታ ሲናገር ዮሐንስ 17:19 ላይ እንመለከታለንና ቅዱስ ባይዘው እዚሁ ጋር ዮሐንስ ሐዋርያ ሥራ ምዕራፍ 10 ቁጥር 38ንም እዚሁ ላይ ጠቅሷል። ቅዱስ አትናቴዎስ እዚሁ ጋር ይሄን ማብራሪያ ከሰጠ በኋላ ለዛ ነው ሐዋርያ ሥራ ምዕራፍ 10 ቁጥር 38 ላይ ይሄ ሐሳብ የተነሳው ብሎ ይናገራል። እና ያዋዲ መቀጠል ይችላል። ቅዱስ አትናቴዎስም እንደዚህ ነው የሚለው። ቴንክ ዩ አዎ ጋዲ በቃ እሱ ነው ቅዱስ አትናቴዎስ ሐዋርያት ሥራትም መዝሙረ ዳዊትንም እነዚህ ተቀባ የሚሉትን ዕብራውያንንም
ዕብራውያን ምዕራፍ 1 ላይ ያለውን እነዚህ ሁሉ ይሰበስብና ምን ይላል? ክርስቶስ ተቀባ ማለቱ ስለምንድን ነው ብሎ ይናገራል። እውነት እሱ ቅባት ወይም ደግሞ ተቀብቶ እንደኛ መክበር እሱ ንግስናን ያልኖረው ወይም ደግሞ የሌለው ሆነው በኋላ ንግስና ፈልጎ ነው ወይ የሚቀባው ይልና አይደለም ይላል። እርሱ ተጠመቀ ተብሎ ተጽፎልሃል። ተጠመቀ የሚለውን ይዘ በጥምቀት ልጅነትን ሊያገኝ በጥምቀት የኃጢአት ስርየት ሊያገኝበት ነው ብለህ ትፈታለህ ወይ? አይደለም። ታዲያ ምንድን ነው በእሱ መጠመቅ? እኛ ጥሙቃን ወይም ደግሞ የተጠመቁ እንድንባል ክርስቶስ እንደተጠመቀ ሁሉ በእርሱ መቀባት እኛ የተቀባን ወይም ደግሞ እኛ ክርስቲያኖች እንባላለን። ግሪኩ ባይዘ ክርስቲያን የተባልንበት ምንድን ነው? መሲሐውያን ማለት እኮ አረብኛው ባይዘ መሲሐውያን ነው የሚባሉት፣ የተቀቡ ማለት ቅቡአን ማለት ነው። ስለዚህ እኛ የተቀባን እንድንባል በእርሱ መቀባት እሱ ተቀባ ተባለ። ኦኬ እኛ የተጠመቅን ጥሙቃን እንድንባል እርሱ ተጠመቀ ተባለ ብሎ አትናቴዎስ ቃል በቃል ይናገራል። እርሱ ሌላ ቀዳሽ አስፈልጎት ኦኬ የሚቀደስ አይደለም። እሱ ስለነርሱ ራሴን እቀድሳለሁ ብለዋል። ራሱ ነው የሚቀድሰው ሲጀምር። ኦኬ መለኮት ለስጋ ማለት መለኮቱ ወይም ቃል ለስጋ ምንድነው? ክብሩ ነው። ኦኬ ቅባቱ ነው ማለት ነው። ስለዚህ ይሄ የተዋህዶ ትምህርት ነው። ይሄንን እንግዲህ ከአትናቴዎስ አሳየነ። መጽሐፍ ቅዱስ የሚለውን ከጥምቀት አንጻር እንዴት እንደሚፈታ አሳየን። አንተ የጠቀስካቸው ጥቅሶች ማለት ነው። ምናልባት ለናሙና ያክል ግን ኦኬ ክርስቶስ መንፈስ ቅዱስ ነው ክብር የሆነው የሚል አንድ ማስረጃ አሁንም ካለ ከአባትም ሊሆን ይችላል ከመጽሐፍ ቅዱስም አንድ ማስረጃ ካለ ስጠንና እንጨርስ። ምክንያቱ ሀያትም ተመልሳ መጣለች። አይቲ ሀያትም ስለተመለሰች ማለት ነው። ወልደ ትንሣኤ አለ በመንፈስ ቅዱስ ነው ወይም መንፈስ ቅዱስ ነው ለስጋው ክብር የሆነው የሚል ጽሑፍ አለ። እሺ እንደነገርኩ ነው፣ እኔ እየተማርኩ ነው። ቆይ ልስጥ ጥቅሱን። ምናልባት እኔ እንግዲህ በተሳሳተ መንገድ ተረድቼው ሊሆን ይችላል። ለዛም ነው እናንተን የጠየኳችሁ። አሁን ያላችሁኝን መጽሐፍ አነበዋለሁ። አትናቴዎስ ወልደ ትንሣኤ ምን መሰለህ አሁን ሳነብ የነበረው አሁን ሐዋርያት ሥራ ምዕራፍ 10ን ሌሎችን የደስታ ዘይትን ቀባ እነዚህን ከሆነ ቅድም ያልኩህን ሄደህ ብታነብ አሁን ያነበብ ነው ዮሐድም ቅድም ያብራራል። ቅዱስ አትናቴዎስ አሁን ያብራራውትን ቃል በቃል እንግዲህ ሳነበው ሰምተኛል አይደለ? ጽንዐ ተዋሕዶ ላይም ትንሽ አይቼዋለሁ። ያው ቀንጭቦ እዛ ስለመጣ ዋናውን ቡኩን ስላገኘሁት ነው እንጂ እዛ ላይ ለዛ ነው እኔም ወደዚህ ጥያቄ የመጣሁት። ትንሽ ግባት ሰጥቶኛል። ያላችሁኛው ገብቶኛል። ግን እኔ መጽሐፍ ቅዱስ ላይ ምን መሰለህ ወልደ ትንሣኤ መጽሐፍ ቅዱስ ላይ ያሉ ጥቅሶች ከሆኑ እኛ ኦርቶዶክሳውያን ነን አይደል? ለምሳሌ አንድ ኦርቶዶክሳዊ ተማሪ ተነስቶ ለምሳሌ አንድ ሙስሊም ይመጣና ፊልጵስዩስ መልእክት ምዕራፍ 2 ላይ ያነሳና አይደል እግዚአብሔርም ያለ ልክ ከፍ አደረገው የሚለውን ያነሳል አይደል? እንዴት ምናምን ብሎ እኛ ኦርቶዶክሳውያን መጽሐፍ ቅዱስን ስንረዳ በአባቶች እይታና በአባቶች እይታ ነው። የመጀመሪያ የቤተክርስቲያን አባቶች በሚያምኑበትና ለዛ ነው አሁን አትናቴዎስን ዮሐዴም ቅድም እንደዛ ብሎ ያብራራል። አትናቴዎስን ያነበብኩልህ ሌሎች እነ ቅዱስ ቄርሎስንም ሌሎችን ማንሳት ይቻላል። አባቶችን ነው የምንቀበለው፣ የአባቶችን ትምህርት ነው። በእነርሱ መነጽር በቤተክርስቲያን አባቶች መነጽር ነው ነገሮችን የምንረዳው። አሁን አንተ ዝም ብለህ ጥቅስ ልጠቅስልን ከሆነ ወልደ ትንሣኤ ምን ይሆናል መሰለህ እዛ ጥቅስ ላይ የአንተ መረዳት ነው የምትነግረን ማለት ነው። እኔ እኮ እንድታብራሩልኝ ነው። አሁን በተሳሳተ መንገድ ተረድቼው ከሆነ እሱን እንድታብራሩልኝ ነበር። አብራራ ነው። አሁን እኛ ኦርቶዶክሳውያን እንደነገረህ ጋዲ ማለት ነው። ኦንሊ ስክሪፕቸር አይደለም። አሁን የምትጠቅሰውን ጥቅስ ከመጽሐፍ ቅዱስ ጠቅሰ ማለት ነው። አሁን ለምሳሌ ሐዋርያት ሥራ እኔ ምዕራፍ 10 ዝም ብዬ ራሴ አይደለም እፈታለህ። ኦኬ አባት ጠቀስኩልህ። አሁን አንተ ሐዋርያት ሥራ ምዕራፍ 10 በደስታ ዘይት ቀባህ የሚለውን ኦኬ በስጋው መንፈስ ቅዱስ ክብር ሆኖ ብለህ እንድትፈታ ማን ነው የፈቀደልህ? የትኛው አባት ፈታ ብዬ ነው የምጠይቅህ። ገባ? ዝም ብለህ እንዲህ ስላልክ አላልፍህም ማለት ነው። ማን ነው እንዲህ ብለህ እንድትፈታ የፈቀደልህ? ወይም ደግሞ ማን እንዲህ ብሎ ፈታልህ ብዬ ጠይቃለሁ። እኔ ቅዱስ አትናቴዎስ የፈታበትን አፈታት ነው አምጥቼ ያሳየው። ኦኬ ጥቅሱ ተሰጥቷል፣ ሄደህ ታነባለህ። የትኞቹ ጥቅስ ተጠቅሞ ያንን ብሎ አብራራ የሚለውን አጥንተህ ትመጣለህ። አሁን አንተም መጽሐፍ ቅዱስ ነው የምጠቅሰው ካልክ የትኛው አባት አንተ እንደፈታው አድርጎ ፈታው የሚለው ቀጥዬ ስለምጠይቅ እሱን ካልያዝክ ዝም ብለህ አትጥቀስ። እኔ እንደውም ከአባት ትሰጠኛለህ ብዬ ነበር ያሰብኩት። እንዲህ ሃይማኖተ አበው ዘአለመንጾግ ያዚ 2 ከቁጥር ምዕራፍ 2 ቁጥር 5 ላይ 2:5 አሁን እኔ ይዋር ያለው ስለ ጥምቀቱ ሳይሆን ጊዜ ተዋህዶ ላይ ስለተፈጸመው መክበር ነው። አንብበውና ከዛ ለስጋው ክብር የሆነው መንፈስ ቅዱስ እና ያንንም እያልኩኝ ያለው በቃል ወልደ ትንሣኤ ይሰማል።
እሺ በመንፈስ ቅዱስ ሕይወትነት የአዳምን ባህሪ ያከበረው የባህሪ አምላክ ያደረገው ይላል። ስለዚህ ስለ አዳም እኮ ነው የሚናገረው። ቅድም እኮ አልኩ እኛም የአዳም ልጆች በመንፈስ ቅዱስ ነው ልጅነትን የምናገኘው። ትክክል። ኦኬ፣ ልጅነትን የምናገኘው ከመንፈስ ቅዱስ ነው። በመንፈስ ቅዱስ እንታተማለን። እኔ ያልኩ የባህሪ አምላክ ያደረገው ብሎብኝ እኮ ቆይ፣ ማለት የባህሪ አምላክ ነው ክርስቶስ ነው። ክርስቶስ በሰውነቱ አልማስታወቂያ ነው። አዎ። እሺ ምዕራፍ ስንት? 2 ቁጥር 5 ምዕራፍ 2 ቁጥር 5 ይኸው ላንብብልህ። እሺ ከቁጥር 1 ጀምሮ ላንብብልህ። 12ቱ ሐዋርያት ምርጥ ዕቃ ጳውሎስ፣ የጌታ ወንድም የተባለ የኢየሩሳሌም ኤጲስቆጶስ ያዕቆብ፣ 7ቱ ዲያቆናት፣ 72ቱ አርድእት፣ ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ለእኛ ለሐዋርያት ያስተማረን ሃይማኖት ከመጽሐፈ ኪዳን የተገኘች ናት። ይህችን ሃይማኖት ምዕመናን ከቅዳሴ በፊት ያንብቧት ይላል። ይህችውም ምዕመናን ከቅዳሴ አስቀድመው የሚያነቧት ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያስተማራቸው ሃይማኖት ናት ይልና ቅድመ ዓለም የነበረው ዓለምን አሳልፎ ለዘላለም የሚኖረው ለኩነተ ሥጋ የመጣው ዳግመኛም ይህን ዓለም ለማሳለፍ የሚመጣው የታመመው የሞተው የተቀበረው የተነሳው ከአብ የተገለጠው ጻዕረ ሞትን ያስጠፋው ከሙታን ተለይቶ የተነሳው ነው ይልና በመንፈስ ቅዱስ ሕይወትነት የአዳምን ባህሪ ያከበረው የባህሪ አምላክ ያደረገው እርሱ ነው ይላል። በደንብ አስተውል። አሁን መንፈስ ቅዱስ ነው የባህሪ አምላክ ያደረገው ሳይሆን እርሱ ራሱ ነው የባህሪ አምላክ ያደረገው ነው የሚለው። በደንብ ስማ። በመንፈስ ቅዱስ ምን ሕይወትነት? አዎ የወልድ ሕይወቱ የባህሪ ሕይወቱ ማን ነው? መንፈስ ቅዱስ ነው። በመንፈስ ቅዱስ ሕይወትነት ይልና የአዳምን ባህሪ የአዳምን ባህሪ ያከበረው የባህሪ አምላክ ያደረገው እርሱ ነው ይላል። እርሱ ነው የተባለው እዚህ ጋር ማን ነው? ወልደ ትንሣኤ ያከበረው እዚህ ላይ ቃል ነው። አብም መንፈስ ቅዱስም በማክበር አንድ ናቸው። እዚህ ላይ ግን ስለ ቃል ነው እየተናገረ ያለው። እዚህ ጋር ግን የባህሪ አምላክ ያደረገው እርሱ ነው ይላል። ማን ነው እሱ? ኦኬ፣ በመንፈስ ቅዱስ ሕይወትነት አዎ ቃል ምን አድርጎታል? የባህሪ አምላክ አድርጎታል። ትክክል። እኛም የምናምነው እኮ ቃል በተዋህዶ ጊዜ የባህሪ አምላክ ሆኗል ወልድ። በቃ ምን በተገናዝቦ መገናዘብ ግን አለ። በቃል ገንዘብ ነው ስጋ ምን የሆነው አምላክ የሆነው ማለት የባህሪ አምላክ የሆነው በቃል ገንዘብ ማለት ይሄ መገናዘብ የሚለው ይሄን። አንተ ግን በመንፈስ ቅዱስ ነው ካልክ ኦኬ አለ ምን ይሆንብሃል መሰለ? በመቀባት ወይም ደግሞ ከቃል ምንም አይነት መገናዘብ የለበትም። ኦኬ ክብሩ የሚሆነው መንፈስ ቅዱስ ነው። ተዋህዶውን ራሱ በጣም ነው የሚያፋልሰው። የተዋህዶው ራሱ ከመንፈስ ቅዱስ ጋር ነው ወይስ ከወልድ ጋር የሚለው ራሱ የሚያምታታ ነው የሚሆነው። የሚያምታታ ግን እንዳልከው በአክባሪነት አብ ወልድ መንፈስ ቅዱስ፣ በአብ ልብነት በወልድ ቃልነት በመንፈስ ቅዱስ እስትንፋስነት ይባላል። ክብር በተለየ አካሉ ለስጋ ክብር የሆነው ግን ማን ነው? ቃል ነው። በቃ ይሄ ለስጋ ክብር የሆነው ቃል አክባሪ አብ ይባላል። ወልድ መንፈስ ቅዱስ አክባሪ ይባላል። በተለየ አካሉ ወልድ ግን ለስጋ ምንዱ ነው? ክብሩ ነው። ክብሩ ተብሎ ነው የሚነገርለት ማለት ነው። አይ ቲንክ መሰረት ወይ አንድ እንትን ጥሩ አድርጋ አብራርተዋል። አሁን ሀሳቡም ሲነበብ እንደዛ ነው። ወልደ ትንሣኤ አንድ ጥያቄ እንደው አንድ ሀሳብ ነገር ሪፍሌክት እንድታደርግ የምፈልገው ፊልጵስዩስ መልእክት ምዕራፍ 2 ቁጥር 8 ላይ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው ከስምም በላይ ሁሉ ያለውን ስም ሰጠው የሚለው መች ነው? ይሄ ነገር ሀፕን ያደረገው መች ነው? እስኪ አንዴ ድገምልኝ። ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 9 ላይ እንደዚህ ይላል፣ በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው ከስምም ሁሉ በላይ ያለውን ስም ሰጠው የሚለው በዚህ በሰው አምላክ በሆነበት ጊዜ በተዋህዶ ሳታል ለምን ከስምም ሁሉ በላይ ያለውን ስም ሰጠው ሲል ይሄ ስም ምንድን ነው? ኢየሱስ የሚለው ስም ነው አይደል? ክርስቶስ የሚለው ስም ኢየሱስ ለምን ቁጥር 10 ላይ እኮ እዛው ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ይላል አይደለ? ስለዚህ ያለ ልክ ከፍ ከፍ ራሱ ስጋ አስተውል በደንብ ወልደ ትንሣኤ ስጋ ራሱ ያለ ልክ ከፍ ከፍ ያለው የቃልን ገንዘብ የቃል አይደለ? ቃል የስጋን ባህሪ ገንዘብ አደረገ፣ ስጋም ደግሞ የቃልን ባህሪ ገንዘብ ስጋም የቃልን ባህሪ ገንዘብ አድርጎ ከፍ ከፍ ያለው መቼ ነው ከተባለ በተዋህዶ ሰዓት ነው
አይደል? በተዋህዶ ሰዓት ነው። በተዋህዶ ሰዓትና መክበርና ተዋህዶ አንድ ሰዓት ላይ ነው የተፈጸሙ እና እንግዲህ በዚህ መንገድ አየዋለሁ። መጽሐፎችን ከቻላችሁ በውስጥ ሸራ አድርጉኝና መክበር ማለት ከፍ ከፍ ማለት ነው አይደል? አዎ። እና በማክበር እኮ ሁሎች አምናለሁ ማለት አብን ማክባሪ መንፈስ ቅዱስን ማክባሪ ቃልን ማክባሪ ነው። ስለ አብና ስለ መንፈስ ቅዱስ አክባሪነት ሳይሆን ከፍ ከፍ ማለት መክበር ነው አይደል? አዎ መክበር ነው አምላክ መሆን ማለት ነው። ስለዚህ አምላክ ቃል ስጋ በሆነበት ሰዓት ነው በቃ ኢየሱስ የሚለው ስም ከፍ ከፍ ከስምም በላይ ከስምም ሁሉ በላይ የሆነውን ስም ሰጠው ይላል። ያ ስም ደግሞ የተሰጠው ቃል ስጋ በሆነበት ሰዓት ነው። ስለዚህ በዛ ሰዓት ነው እሱን አውቃለሁ። እና ጥሩ ነው እንትን ማለት ምናምን ነገር ጥሩ ነው። ግን ይሄ እንደው እንደ ታናሽ ወንድም ልሆን ይችላል። ግን አሁን ቅባት ምናምን የሚለውን ነገር እኛ እያልክ ተዋህዶ ነው የአባቶች ትምህርት ተዋህዶ ነው። እሺ ይህንን ትምህርት ወደ ጎን ብታደርገው ጥያቄዎች ካሉም ደግሞ እኔም አለው ይዋሃድ አለ ሌሎች ወንድሞችም አሉ ጠይቃቸው። እሺ የአባቶች ተዋህዶን እኮ እኔ በደንብ አምናለሁ በሚገባ አምናለሁ። ግን ያው ታውቃለህ ያደግንበት ከዛ ነው። ወደዚህኛው ለመቀየር የግድ መማር አለብን። ዛት ሰው እየጠየቅኩ ያለው የቅዱስ አትናቴዎስን አንብብ። ግን ቅድም ያልኩህ ዲስኮርስ አጌንስት ዘ አሪያንስ ላይ ገብተህ በደንብ ለመሰለህ በተለይ ከመክበር አንጻር መዝሙር 45ን አንስቶ ነው እንደውም ሳልምስ 45ን ዲስኮርስ አጌንስት ዘ አሪያንስ ላይ ከቁጥር ቅድም እንዳልኩ 40 ምናምን ጀምሮ ያለውን ብታነብ ከዛ በደንብ ያብራራዋል። በደንብ ተንትኖ ነው የሚያብራራው። ኦኬ ደስታ እንደውም እሱ የሚነሳው የደስታ ዘይትን ቀርታ ታገኛለህ ወይስ ዌብሳይት ነገር አለ ማገኝበት? ኒው አድቨንት .org ታውቀዋለህ? ዌብሳይት አዎ እሱ ታውቀዋለህ። ኦፍ ኮርስ የካቶሊኮች ዌብሳይት ቢሆንም ግን የአባቶች ትምህርት ስለሚገኝበት እዛ ላይ ገብተህ ለወደፊቱ በተለይ ክርስቶስ ኢየሱስ ላይ ለሚነሱ ጥያቄዎች በጣም ብዙ ጥያቄዎችን እያነሳ አዲስ ስለሚያደርግ ለምሰሙ ሰዎችም ዲስኮርስ አጌንስት ዘ አሪያንስ አራቱንም ብታነቡት መልካም ነው። ጊዜ ሊፈጅ ይችላል። ትዕግስት ይፈልጋል። ማንበብ መረዳት ይፈልጋል። ብታነቡት ግን በጣም ብዙ ዕውቀት የምታገኙበት ጽሁፍ ነው። በጣም ማለት ነው። ኦኬ በፒዲኤፍ ነገር ማውረድ እችላለሁ ከዛብ ፒዲኤፍ አይ ዶንት ቲንክ ሶ። ፒዲኤፍ ግን ዲስኮርስ አጌንስት ዘ አሪያንስ ውጭ ሀገር አይደል ያለው? ኧረ በስመ አብ አማዞን ላይ ምናምን ገብተህ መጽሐፍ መግዛት ትችላለህ። በመጽሐፍ መልክም ይኖራል በእርግጠኝነት። እሱ ጥሩ ሀሳብ። እሺ በጣም ነው የማመሰግን። ዜና ያክብርልን። በርታ። እግዚአብሔር ካንተ ጋር። እሺ አሜን አሜን። እሺ አሜን። ኦኬ መቀጠል እችላለሁ? እሺ ጥያቄሽን አቅርቢሽ እህታችን። እሺ ሰላም። በመጀመሪያ ቅድም ሰላምታ አላቀረብኩላችሁም። የቤቱን ርዕስ የተወሰነ ልበላችሁና ከዛ በኋላ ወደ ጥያቄ ይገባለሁ። ለምን ክርስቲያናት? አዎ አይ ጥያቄሽን አቅርቢና አሁን የቤቱ ርዕስ ላይ ለመሰልሽ እህታችን ተረጋጊ። ረጋበይና አሁን የሆነ ነገር ልታወሪ ነው። ከዛ አንቺ ያወራሽው ነገር ላይ ደግሞ እኛ ወደድሽም ጠላሽም ሪያክት እናደርጋለን። ሪፍሌክት ማድረጋችን አይቀርም። ኦኬ ከዛ በኋላ ወደ ሌላ ነገር ውስጥ ከምንገባ ጥያቄ የሚፈጥርብሽን ነገር ጥያቄሽን አቅርቢ። እግዚአብሔር በረዳና ባገዘን መጠን ደግሞ እኛ ጥያቄውን አድሬስ ለማድረግ እንሞክራለን። እህታችን ልክ ነጋዴ ግን ትንሽ ያኔ መናገር ስለፈለኩኝ ነው። ሁለት ስልስት ጥያቄሽን አቅርቢ ፕሊዝ። እኔ ይቅርታ አድርጊልኝና እግዚአብሔር በሚያውቀው ሰው ሲመጣ ኢንቴንሽን ያስታውቃል። አንዳንዴ ሰው ሲመጣ ኢንቴንሽን ያስታውቃል። ጥያቄ ክርስትና ላይ ለምሳሌ ጥያቄ ያለኝ የምትይ ከሆነ ይኸው ጥያቄሽን እኮ እንቀበል። ደስ ያለሽን ጥያቄ ጠይቂ። እኔ እንኳን የቤቱን ርዕስ አይቼ ነው የገባሁት። ለምን ክርስቲያን አትሆኑም የሚል ነው። ሲቀጥል ደግሞ ያው እሱን ተናግሬ የራሴንም ጥያቄ አቀርባለሁ ብዬ ነው አመጣጤና ለምን ክርስቲያን ሲባል እኮ እህታችን አንዴ ስሚኝና ለምን ክርስቲያን አትሆኑም ሲባል ይሄን ሳይሆን ለምሳሌ ክርስቲያንም አልሆነው በዚህ ምክንያት ነው ይሄ የክርስትና ትምህርት ኦኬ ተቀባይነት የለውም ስትይ እዛ ጥያቄ ላይ ኦኬ ከምን አንፃር ነው ብለን እንጠይቅሻለን። እሺ ክርስቲያን ለምን አትሆኝም? የመጀመሪያ ምክንያትሽን አቅርቢ። እሺ መጽሐፍ ቅዱስን በመጀመሪያ መጽሐፍ ቅዱስን ባገላብጠውም ክርስቲያን ሆኚ ወይ ደግሞ ክርስትና ተነሽና ኦርቶዶክስ ሆኚ አይልም መጽሐፍ ቅዱስ። ሁለተኛው ደግሞ ቅዱስ ማለት ክርስቲያኑ መጽሐፍ ቅዱስ አይልም ስትይ ምን ማለት ነው? እንደዛ መጽሐፍ ቅዱስ ባገላብጠውም ክርስቲያን ሆኑ። ክርስቲያን ምን ማለት ነው? የክርስቶስ ተከታይ። መጽሐፍ ቅዱስ ላይ ሰዎች ክርስቲያን ተብሎ ተጠርተዋል? አልተጠሩም? አልተጠሩም። ክርስቲያን ሆኑ አልተባለም።
ክርስቲያን ተብሎ አልተጠሩም ሰዎች መጽሐፍ ቅዱስ ላይ እህታችን? ኖ ክርስቲያን ሆኖ ተጠምቃችሁ ኦርቶዶክስ ሆኖ የተባለ ችግር የለውም። እሱን ትምህርት እኛ እንትን እንልሻለን። መጀመሪያ ግን ሰዎች ክርስቲያን ተብሎ ተጠርተዋል አልተጠሩም? አልተጠሩም። እስቲ ከተጠሩ ማወቅ ስለምፈልግ ጥቅሱን ትሰጠኛለህ? ችግር የለውም ጠብቂኝ። የሐዋርያት ሥራ ምዕራፍ 11 ላይ እንሄድና ምን እናደርጋለን መሰለሽ? የሐዋርያት ሥራ ምዕራፍ 11 ጥቅሱን እያስናል። እሺ የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ እንደዚህ የሚል ቃል አለ። ኦኬ ባገኘውም ጊዜ ወደ አንጾኪያ አመጣው። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ፣ ብዙ ሕዝብንም አስተማሩ። ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተባሉ። እሱ እኮ ለመጀመሪያ ጊዜ የተባሉት ነው። ያኔ የክርስቶስ ተከታይ የተባሉበት። አንዴ ስሚ፣ እኔ አሁን ይቅርታ አድርጊልኝና ማለት ነው እንደዚህ የሆነ በቃ ይቅርታ አድርጊልኝና ዳዲ በጣም ይቅርታ አድርግልኝና እሱ ከክርስቶስ ከመጣ በኋላ ነው እንጂ ከክርስቶስ ምን ነበር የተባባል ነው። ታች ያላችሁ ሰዎች ራሳችሁ ጀጅ አድርጉ። እንደታችን ይቅርታ አድርጊልኝና ቆይ ተረጋጊ። እግዚአብሔር በሚያውቀው ሰዎች መጽሐፍ ቅዱስ ላይ ክርስቲያን ተብሎ ተጠርተዋል ወይስ አልተጠሩም ብዬ ስጠይቅሽ ዮኒ ምንድን ያለችን? አልተጠሩም አልነበር ያለችው? እየዋሸሁ ከሆነ ሰው ይታዘበኝ። አልዋሸህም። እኔ ራሴ መሰክርልሃለሁ። አልዋሸህም። ግን ደግሞ ሰዎች ክርስቲያን ተብሎ ተጠርተዋል። ክርስቶስ ከመጣ በኋላ ነው በአንጾኪያ በጉባኤው እንደዛ የተባለው እንጂ ከዛ በፊት ብለናል እኛ ክርስቲያን ሁኑ ወይ ተጠምቃችሁ ኦርቶዶክስ ሁኑ የሚል በቃ ይሄ ነው የኔ ጥያቄ። ችግር የለውም በቃ መልሰልኛል። ቆይ ችግር የለውም አይደለም። ኦርቶዶክስ ምን ማለት ነው? ትርጉሙን አላውቅም። ታዲያ ኦርቶዶክስ የሚለውን ቃል እንዴት ተረድተሽው ነው? ኦርቶዶክስ የሚል ነገር የለም ያልሽው? ስሙ ስለሆነ የክርስትና ስም ስለሆነ፣ ለምሳሌ ኦርቶዶክስ ከፕሮቴስታንት የሚለየው ስም ስለሆነ ኦርቶዶክስ ማለት ዘራይት ፌዝ ዘራይት ወይ ማለት ነው። እሱ ምንድነው? ቀጥተኛ እምነትና ቀጥተኛ መንገድ ማለት ነው። እሺ እህታችን። እሺ በጣም አመሰግናለሁ ስለ መጀመሪያው ጥያቄ። ሁለተኛው ጥያቄ ደግሞ መጽሐፍ ቅዱስ እርስ በርሱ ይጋጫል። ይሄን ብዙ ወንድሞችም ሲሉ ሰምቻለሁኝ እና እንዴት አድርጌ ልቀበለው? ለምሳሌ ጥቅስ ልስጥህ? አዎ እሺ ያዕቆብ 2 ነው አይደለም? ቆይ አንዴ ያዕቆብ 2:24 እና ሮሚ ጥቅሱን ክፈትላት። ሮሜ 3:28 ላይ ያሉት ይጋጫሉ። ይህንን እንግዲህ ፕሮቴስታንቶችን ሁሉ እናስተምራቸው የምንቆየው ነገር ስለሆነ አንድ የሚዩት አድርጊው። አልሰማሁም ነበረ። ስንት አያት ጋር አደውሉባት። ሌሎች ሙስሊሞች ልትማር ስለሆነ የመጣችሁ አያት ጋር አደውሉባት። እሺ ልትማር ነው የመጣችሁ። በቅንነት ነው እኛ ሰው የምናስተምረው፣ ሰው አናመናጭቅም። ያዕቆብ 2ን ከፈትላት። ይዋዴ ሂድበት። ሮሜና ያዕቆብ ነው እንግዲህ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ የሚለውና ያንን ነው እኮ ያዕቆብ 2 እና እሷ ትንገረን፣ ችግር የለውም ጥቅሱን። ያዕቆብ 2 እና ስንት ነው እህታችን? ሮሜ 3:28 እና ያዕቆብ 2:24። እሺ ያው እኔም በቅንነት እየጠየኳችሁ ነው። አሪፍ ነው። ችግር የለውም አይደለም። ኧረ ችግር የለውም አያት፣ ችግር የለውም። ምንም ኃይል አልተጠቀምሽም። እሺ ይዋዴ ሂድበት። ሮሜ 3:28 እና ያዕቆብ 2:24 ይጋጫል። እስቲ እሺ ቆይ መጀመሪያ ከሮሜ እንጀምር። ከሮሜ 3 ጀምር። ሮሜ ምዕራፍ 3 በደንብ ባይዘው አውግስቲን ይሄን ክፍል ምላሽ ሰጥቶበታልና ኦኬ በደንብ አስተውሉ። ሮሜ 3 ስለ የትኛው ህግ ወይም ደግሞ ስለ የትኛው ስራ እየተናገረ ነው የሚለው 3:28 አይደለ? 3:28 እሺ ቁጥር በደንብ ስሚ። ከቁጥር 27 ጀምሮ ትምክህት እንግዲህ
እንዲህ ይላል። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል ይልና በየትኛው ህግ ነው? በስራ ህግ ነውን? አይደለም በእምነት ህግ ነው እንጂ ይላል። እዚህ ራሱ ይመልሰዋል ሐዋርያ ቅዱስ ጳውሎስ። በምን በስራ ህግ ነው ወይስ በእምነት ህግ? አይ ነው በእምነት ህግ ነው። በአዲስ ኪዳን ይሄ የስራ ህግ የሚባለው ሳይሆን የእምነት ህግ የሚባለውን ነው የሚያድነው ማለት ነው። የስራ ህግ እያለ ያለው ምንድን ነው? እርሱ ይኸው ቁጥር 28 እንቀጥል። ሰው ያለ ህግ ስራ በእምነት እንዲጸድቅ እንቆጥራለናል። ይሄ የእምነት ስራ ነው እንጂ የሚያድነው የህግ ስራ አያድንም እያለ ነው ሐዋርያ ቅዱስ ጳውሎስ። ይህ የህግ ስራ እያለ ያለው የትኛው ነው? እሺ ትንሽ ከፍ አድርገው ትንሽ አይ ኖ ወደ 28 እዛው ቀጥለ ወደ 29 ማለት በደንብ 29 ላይ ይመልሰዋል። ስለ የትኛው ህግ ነው እያወራ ያለው? ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? አይደለም፣ የአይሁድ ብቻ አይደለም፣ የአሕዛብስ ደግሞ አምላክ አይደለምን? ነው እንጂ እያለ ነው። ሪቶሪካል ጥያቄ፣ መልስ ያዘለ ጥያቄ ነው። አሁን አይሁዶች ካልተገረዝክ በስተቀር ድህነት አታገኝም ራሱ የሚል አስተምሮ ይናገሩ ስለነበረ ለእነሱ እየመለሰ ነው። ስለዚህ እግዚአብሔር የአይሁዶች ብቻ አምላክ ነው? አይደለም፣ የሙስሊሞችም ጭምር። እሺ እንዳይደብርሽ የፍጥረታት ሁሉ አምላክ ነው፣ የአሕዛብም ጭምር አምላክ ነው ማለት ነው። አዎን አለ። የተገረዘን ስለ እምነት ያልተገረዘንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው ይላል። አየሽ፣ ስለ መገረዝ ነው እያወራ ያለው እዚህ ጋር። አንድ ሰው ካልተገረዘ አይድንም እያሉ እያስተምሩ ስለነበር፣ ኧረ ይህ የህግ ስራማ በጭራሽ የሚያድን አይደለም፣ የእምነት ስራ ኦኬ፣ የእምነት ስራ ነው እንጂ የሚያድነው የህግ ስራ አያድንም። የህግ ስራ ያለው ምንድነው? መገረዝ ማለት ነው። ኦኬ፣ ልክ ሐዋርያ ቅዱስ ጳውሎስ ገላትያ መልእክቱ ብንገረዝም ባንገረዝም ምንም አይጠቅመንም፣ ብትገረዙም አትገረዙም አይጠቅማችሁም፣ ከመዳን ጋር ምንም ግንኙነት የለውም ማለት ነው። ስለዚህ ሐዋርያ ቅዱስ ጳውሎስ የህግ ስራ እያለ ያለው መገረዝ ነው። ኦኬ፣ ካልተገረዛችሁ አትድኑም ብለው የሚያስተምሩ ጂዶ ክርስቲያንስ ነበሩ። ከአይሁድ ወደ ክርስትና የመጡ በቃ መገረዝ ግዴታ ነው ለመዳን የሚሉ ስለነበሩ ኖ አሕዛብ ለመዳን መገረዝ ራሱ አያስፈልጋቸው። መገረዝ አለመገረዝ ከድህነት ጋር ምንም አያገናኛቸውም እያለ ሐዋርያ ቅዱስ ጳውሎስ ምን እያለ ነው? እየተናገረ ነው። ከያዕቆብ ጋር ይጋጫል ከማለታችን በፊት እዚሁ አንድ ምዕራፍ ወደኋላ እንመለስና ሐዋርያ ቅዱስ ጳውሎስ ስራ ራሱ ለድህነት አያስፈልግም የምንል ከሆነ ከራሱ ጋር ነው አስቀድመን ልናጋጨው የምንችለው። ምክንያቱ ስለምን እየተናገረ እንዳለ ይኸው ምዕራፍ 2 ከቁጥር ይኸው አንድ ምዕራፍ ወደፊት ተመልሰን ሌላ ክፍል እንኳን አይደለም አንድ ምዕራፍ ወደፊት ሄደን ቁጥር 6 እና 7 እናንብብ። ምን አለ? እርሱ ለእያንዳንዱ እንደ ስራው ያስረክበዋል አለ። እንደ ስራው ያስረክበዋል። እሺ፣ በበጎ ስራ በመጽናት ምስጋናን እና ክብርን የማይጠፋንም ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል ይላል። ስለዚህ በበጎ ስራ የሚጸኑት እነሱ ምን ይላል? የማይጠፋ ህይወት የዘላለም ህይወት ይሰጣቸዋል። ስለዚህ በበጎ ስራ ስለ መጽናት አይደለም እያወራ ያለው። ምዕራፍ 3 ላይ ሄደን ስንናገር ማለት ነው ስለ መገረዝና አለመገረዝ ነው። ኦኬ፣ ሮሜ ከሮሜ ጋር ነው የምናጋጨው። ሮሜ ከሮሜ ጋር ምዕራፍ 2 ከ3 ጋር ነው ልናጋጨው የምንችለው ሐሳቡን ካልተረዳ ነው። እዚህ ግን ክፍሉ ስለምንድን ነው? ስለተገረዝክ ስላልተገረዝክ ነው መዳን አይደለም። ስለ እምነት ስራ፣ የእምነት ስራ ነው የሚያስፈልገው እንጂ የህግ ስራ አያስፈልግም አለ ሐዋርያ ቅዱስ ጳውሎስ። የእምነት ስራ የሚለው ያዕቆብ ሄደና ያብራራዋል። ያዕቆብ 2:24 እንሂዳው። የእምነት ስራ ይሄ ያዕቆብ ስለመገረዝ ነው እያወራ ያለው አይደለም፣ የእምነት ስራ ነው እያወራ ያለው። ያዕቆብ 2 ደግሞ እንሂድ። ስለ መገረዝ አንስቷል አላነሳም? እሺ ይኸው ባይዘዌ ሐዋርያ ቅዱስ ጳውሎስ ይህንን ስለ አብርሃም አንስቷል እዛ ክፍልም። ያዕቆብ ደግሞ ይህንን ክፍል ያነሳና ምን ይላል? ከቁጥር 22 ጀምሮ እምነት ከስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ በስራ ሲገልጸው እምነቱ በስራ ምን አለ? ፈጸመው ይልና የእግዚአብሔርም ወዳጅ ተባለ። ይቀጥልና ስለዚህ አብርሃም ምንድነው ሲያደርግ ነበር? ማመን ብቻ ነው ወይስ መልካም ስራ ያደርግ ነበር? ግድ ነው፣ ለመዳን መልካም ስራ ያስፈልጋል። እምነት ብቻ የሚል ትምህርት ስለሌለ ማለት ነው። ስለዚህ ምን አለ? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እንደዚሁም ይላል ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችንም። አየ፣ ሰዎችን መርዳት፣ ሰዎችን ማገዝ፣ አዎ እግዚአብሔር አምላክን ያስደስታል፣ የዘላለም ህይወትም ያሰጣል። ስለዚህ ረዓብ እንኳን የእግዚአብሔርን አገልጋዮች የእግዚአብሔር ሰዎችን በመቀበልዋ ምን አለች? ኦኬ ጻድቅ ተብላ ተጠራች አለ። ስለዚህ አለ ክርስቲያን ከሆነ
ልክ አንድ ሰው ስጋንና ነፍስን እንደያዘ ሁሉ እምነት ከስራ ጋር መያዝ የግድ ያስፈልገዋል ሲል ምን አለ? 26 ላይ ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ እንዲሁም ደግሞ ከስራ የተለየ እምነትም የሞተ ነው ይላል። በቃ አንድ ሰው እምነት አለኝ እያለ ከዛ ደግሞ አይ ስራ አያስፈልገኝም ካለ በቃ ሲጀመር የሞተ እምነት ነው ያለው። የሞተ እምነት ልክ ስጋ በነፍስ ሕያው እንደሚሆን እምነታችንን ሕያው እንዲሆን የሚያደርገው መልካም ስራችን ነው ማለት ነው። መልካም ስራችን ነው። ጌታችንም መጨረሻ ላይ ሲመጣ ለክርስቲያኖች የሚፈርድባቸው በምንድን ነው? በስራው። ራእይ ምዕራፍ 22 ቅድም ጋዲም ገልጾታል። 12 አካባቢ አታረዝመው፣ ስራ ስላለኝ መሄድ አለብኝ። በኤርፎን አዳመጣችኋለሁ። እንግዲህ መልሱን ነው አይደለም የምትፈልጊው እህታችን? ግዴታ መረዳቱን እንጂ ሰዓት መርዘሙን አይደለም። አንቺ ብቻ አይደለሽ የምትጠይቂው። ስለዚህ እዚህ 1.3 ሰው 1300 ሰው እየሰማ ነው። ጥያቄሽን በአግባቡ ይመለሳል። አንቺም ልብሽ ያርፋል፣ እግዚአብሔር ከረዳሽ ማለት ነው። ስለዚህ ልብሽን ከፍተሽ ለመማርና ለመረዳት ሞክሪ። እሺ። ስለዚህ ምን አለ ጌታ ራሱ ሲመጣ ራእይ ምዕራፍ 22 ከቁጥር 12 እነሆ በቶሎ እመጣለሁ አለ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር ነው አለ። ስለዚህ መልካም ስራ የግድ ያስፈልጋል። እዛ ጋር እየተነገረ ያለው የህግ ስራ ነው የሚለው። ስፔሻሊ የህግ ስራ ማለት ግን መገረዝ ነው። ስለዚህ መገረዝ አለመገረዝ ከድህነት ጋር አይገናኝም እያለ ነው ማለት ነው። እሺ ጨርሻለሁ። አሊዮት ያሰማልን። ዮሐዲ በጣም ጥሩ ማብራሪያ ነው። ይሁን አንዴ ክፈትና እዚህ ክርስቲያን ከሚለው ጋር አንድ ነገር ልጨምርላት። አንድ ጥቅስ የረሳሁት ከይቅርታ ጋር ቀደም አንጾኪያ የሐዋርያት ሥራ ምዕራፍ 11 ቁጥር 26ን ተጨማሪ አያቴንን የሚያዥ አንደኛ ጴጥሮስ ዮኒ አንደኛ ጴጥሮስ ምዕራፍ 4 ቁጥር 16 እስቲ ማርክ አድርገውና እናብቡ። አዎ ቅዱስ ጴጥሮስ ምን ይላል? እሺ 15ን ማርክ አድርገው ዮኒ 15ን ማርክ አድርገው 15 እና 16 አንድ ላይ እናንብቦሽ። ከናንተ ማንም ጴጥሮስ ምን ይላል መሰላችሁ ጋይስ? ከናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራን አይቀበል። ኦኬ፣ በእነዚህ ምክንያት መከራን አይቀበል። ነፍሰ ገዳይ ምናምን ክፉ አድራጊ በመሆነ ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም ምን ስለሚለው ስም ክርስቲያን ስለሚለው ስም እግዚአብሔርን ያመስግን እንጂ አይፈር። አያችሁ፣ ክርስቲያን ተብሎ መጠራታቸው ብቻ ሳይሆን የክርስቶስ ኢየሱስ ተከታዮች ክርስቲያን ስለሚለው ስም መከራን መቀበል እንዳለብን አንደኛ፣ ሁለተኛ ክርስቲያን የሚለው ስም ደግሞ በዚህ ስም ማፈር እንደሌለብን፣ ሶስተኛ ክርስቲያን ስለሚለው ስም ደግሞ ማንን? እግዚአብሔር አምላክን ማመስገን እንዳለብን ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 4 ቁጥር 16 ላይ በተጨማሪ ይናገራል። ስለዚህ ክርስቲያን ሁኑ፣ ጭራሽ ክርስቲያን ሆነን መከራን መቀበል እንዳለብን፣ እግዚአብሔርን ማመስገን እንዳለብን፣ ስለዚህ ስም እግዚአብሔርን ማመስገን እንዳለብን፣ ማፈር ሁላ እንደሌለብን መጽሐፍ ቅዱሳችን በግልጽ የሚናገረው ነገር ነውና እህታችን አያት ሁለቱ ጥያቄዎች ተመልሷል ብዬ አስባለሁ። ሌላ ጥያቄ ካለሽ ወደሚቀጥለው እንሂድ። መቀጠል ትችላለሽ አያት። ሚዩት ነሽ ወይስ ሄድሽ? እያወራሽ ከሆነ ሚዩት ነሽ። ኦኬ አያት አለሽ? ስራ ላይ ሜቢ ልትሆን ትችላለች። ሜቢ አይኛ ከልቧ ሆነ አልሆነ ሳይሆን ጥያቄ ማንም ሰው መጥቶ ሲጠይቅ በሚጠይቁ ሰዎች በእነርሱ በኩል የሚማሩ ሰዎች ስላሉ እዛ ላይ ነው ፎከስ የምናደርገው። ኦኬ እሺ። ስለዚህ ሌላ ጥያቄ የላትም ማለት ነው። በቃ መጥቻለሁኝ አለኝ። ኦኬ። የተሰጠው መልስ በደንብ ሰማሽ? አዎ ሰምቻለሁ። ስራ ላይ ስለነበርኩኝ ኢርፎን አድርጌ በጣም አመሰግናለሁ። ሌላው ደግሞ እሺ ወይ አላውቅም እንግዲህ ወይ ሲመችሽ ኦኬ እሺ መጣሽ። እሺ ቀጥይ። እራለሁኝ የትም አልሄድኩም። ኢየሱስ ክርስቶስ ያድንሻል ትላላችሁ፣ ነገር ግን እሱ የተላከው ለእስራኤሎች እንደሆነና 1444,000 በጣም ይቅርታ ቸኩዬ ስራ እየሰራሁ ስለነበር
144 ሺህ እስራኤላውያን ብቻ ናቸው ብሎ ነው። የምር አትሳቁ። ከታች ስራ ላይ ሆኜ ነው ትንፋሽ ያጠረው። አይ ኮመንት ላይ እንትን አትበሉ፣ ችግር የለውም። 144 ሺህ እስራኤላውያን የሚለውን ኬት አመጣሽው? መጽሐፍ ቅዱስ ላይ ያለ እሱ ነው። ምን ላይ? ራእይ 14 ከ1 እስከ 5 ላይ። እሺ እኔ ራእይ 7ን ክፈትልኝ። 144 ሺህ የሚለውን እንዴት እንደምንፈታው እዛው መጽሐፍ ቅዱሳችን በዚህ ሲመጡበት በዚህ መልስ ስለሚሰጥ ኮመንት ላይ አትሳደቡ። እሺ ጋይስ ራእይ 7ን ክፈት። ይሁንዬ ራእይ 7 ከአራት ጀምሮ ያለውን ማርክ አድርግ እስከ 9 አጠር እያደረጋችሁ ብትመልሱልኝ ደስ ይለኛል። ይሄ የወጣውበት ነው እንጂ የራሴ ጥያቄ አይደለም። ገና ጥያቄን እጠይቃለሁ ፈቃደኛ ከሆነ። ችግር የለውም ማለታችን የወጣውበት ነው አልሽ። የራሴ ጥያቄ ምንም ብትይ ችግር የለውም። እግዚአብሔር በረዳን ባገዘን መጠን። እሺ አሁን በደንብ ተከታተይ። እሺ ታች ያላችሁ ሰዎችን በደንብ ስሙ። ይሄ ሙስሊሞች ብቻ ሳይሆኑ ጆቫ ዊትነሶችም እንደዚህ አይነት አርጊውመንት ስለሚያነሱ ዮሐንስ ራእይ ምዕራፍ 7 ቁጥር 4 ላይ ቆይ ኮሜንት ይጥፋ። ኮሜንት እናጥፋ መሰለኝ፣ ሐሳብ ይሰርቃል አንዳንዴ ሰው። እሺ ዮሐንስ ራእይ ምዕራፍ 7 ላይ ከቁጥር 4 ጀምሮ እኔ ከዚህ ከስልክ ያነበዋለሁ። የዮኒን ስክሪን ተመልከቱ። ቁጥር 4 ላይ እንደዚህ ይላል፣ የታተሙትንም ቁጥር ሰማሁ። በደንብ ስሙ። ከእስራኤል ልጆች ነገድ ሁሉ የታተሙት ስንት ነበሩ? 144 ሺህ ነበሩ። ይሄን ነው አይደል አያት ያልሽው? አዎ ይሄን ያልኩት። 14 ላይ ያለውን ነው እኔ የፈለኩት። ራእይ 14 እዚህ ጋር 15 እሱ ነው ልነግርሽ ነው። ራእይ 14 ላይ ያለው ሐሳብ ከዚህ ጋር ቁጥሩን ነው እኮ ቁጥሩ ምን ማለት እንደሆነ እዚህ ጋር ማብራሪያ ስለሚሰጥ ምን ማለት እንደሆነ ሳይሆን ስለምን እያወራ እንደሆነ እንድትረጁ። 144 ሺህ የሚለው ይሄው ስለ እስራኤል ነገድ ነው የሚያወራውና እንዲህ ይላል፣ የታተሙትንም ቁጥር ሰማው። ከእስራኤል ልጆች ነገድ ሁሉ የታተሙት 144 ሺህ ነበሩ። እሺ ከይሁዳ ነገድ 12 ሺህ ታተሙ። ከሮቤል ነገድ 12 ሺህ፣ ከጋድ ነገድ 12 ሺህ፣ ከአሴር ነገድ 12 ሺህ፣ ከንፍታሊም ነገድ 12 ሺህ፣ ከምናሴ ነገድ 12 ሺህ፣ ከስምዖን ነገድ 12 ሺህ፣ ከሌዊ ነገድ 12 ሺህ፣ ከይሳኮር ነገድ 12 ሺህ፣ ከዛብሎን ነገድ 12 ሺህ፣ ከዮሴፍ ነገድ 12 ሺህ፣ ከብንያም ነገድ 12 ሺህ ታተሙ። መጽሐፍ ቅዱስ ግን እነዚህ 144 ሺህ ጆቫዎች እንደሚሉት ወር ሙስሊሞች እንደሚሉት እነዚህ 144 ሺህ ብቻ ናቸው? እስቲ መጽሐፍ ቅዱሳችን መልስ ይስጣ። ቁጥር 9 ላይ እንደዚህ ይላል፣ ከዚህም በኋላ አየው ከ144 ሺህ ከዚህ በኋላ ደግሞ አየው ይላል ዮሐንስ። ምን አለ? እነሆም አንድ እንኳ ሊቆጥራቸው የማይችል። እሺ ከእስራኤል ብቻ ኖ፣ ከህዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባም ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ። ቢንጎ። ቁጥር 10 ላይ እንደዚህ ይላሉ፣ በታላቅ ድምፅም እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን ነው አሉ። አሜን። አስተውሉ። 144 ሺህ የተባለው ህዝበ እስራኤል ከላይ ህዝበ እስራኤል የ12ቱን የእስራኤል ነገድ ዘርዝሮ ይመጣና አንድ እንኳ ሊቆጥራቸው ቁጥር 9 ላይ አንድ እንኳ ሊቆጥራቸው የማይችል ከህዝብና ከነገድ ከወገንም ከቋንቋም ሁሉ ኢየሱስ የምን መድኃኒት ነው? የዓለም መድኃኒት። ከቋንቋም ሁሉ እጅግ ብዙዎች ነበሩ። ከነገድ ሁሉ ከቋንቋ ሁሉ እጅግ ብዙዎች ነበሩ። ነጭ ልብስም ለብሰው የዘንባባ ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ። በጉ ማን ነው? ጌታ ኢየሱስ ነው። በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን ነው አሉ። በክርስቶስ ኢየሱስ ፊት በታለሽና ቀጥ እሺ እዚህ ጋር ደግሞ ኢየሱስን ትቼ ወደ እግዚአብሔር ስዞር እግዚአብሔር የሰው ልጅ በመፍጠሩ ተጸጸተ ይላልና እኔን በመፍጠሩ ለምን ኢየሱስን ትቼ ወደ እግዚአብሔር ስዞር አልኩኝ። ይሰማል? እግዚአብሔርም የሰው ልጅ በመፍጠሩ መጸጸቱን ይነግረኛልና አይፈልገኝም ብዬ ነው የተውኩት።
ከተጸጸተ እኔም በመፍጠሩ እንደዚህ እስኪ የሆነ ነገር በሉኝ። እሺ የቱ ጋር ነበረ ጥቅሱን ታውቂዋለሽ? እንዴ አውቀዋለሁ። የት ነበረ ጥቅሱ? እስኪ ንገሪኝ። እሺ አውቀዋለሁ አክቹዋሊ። እስኪ ካወቅሽው ብዬ ነው። እሺ ንገሪኝ እስኪ። ካላወቅሽው ችግር የለውም ምን ይረዳሻል? ዘፍጥረት 6:5-7 ላይ። እሺ ዘፍጥረት 6:6 ላይ ነው። እሺ ዘፍጥረት ምዕራፍ 5 ቁጥር ምዕራፍ 6:5-7 እስከዛ ድረስ ማለት ነው። እሺ ችግር የለም። እሺ ጥሩ። አሁን ነገረ እግዚአብሔር ስንናገር እህቴ ሶሪ የሆነ እንትን ተከፍቶ ነውና ነገረ እግዚአብሔር ስንናገር ወይም ደግሞ ስለ እግዚአብሔር ስንናገር ቃላቶች ራሱ ኤክስፕረስ ሊያደርጉት አይችሉም። ሁላችንም እናውቃለን አይደለ? ቃል ራሱ ወይም ደግሞ ወርዶች ራሱ ሊሚትድ ስለሆኑ ማለት ነው፣ ወይም ደግሞ ውስን ስለሆኑ ሰው የፈጠረው ነው ቋንቋ መግባቢያ ስለሆነ ማለት ነው። እግዚአብሔር ግን በባህሪው መጀመሪያ እንደማይጸጸት ላሳይሽና ኦኬ እግዚአብሔር አይጸጸትም ተብሎ የተጻፈበትን ላሳይሽና ከዛ በኋላ ለምንድን ነው ታዲያ እዚህ ክፍል ላይ እግዚአብሔር አምላክ ሰውን በመፍጠሩ ተጸጸተ ተብሎ የተነገረው የሚለው አሳይሻለሁ። ምናልባት ዮሐዴ እያዳመጥኩኝ ስለሆነ ማለት ነው። ያው ስራ ላይ ስለሆንኩ ቶሎ ላላነሳ እችላለሁ። ቀጥል። ችግር የለውም። አንቺ ብቻ በደንብ እየሰማሽ ስራሽንም እየሰራሽ ስራዋንም ትሰራለች ወንጌሏንም ትማራለች ብላል። እየሰማሽ ችግር የለውም። በደንብ ከሰማሽ መስራትም ትችላለች ማለት ነው። ሴቶች ሁለት ነገር በአንዴ ማድረግ ይችላሉ የሚል ሳይንስ አለና አይ ቲንክ ዩ ካን ምቺ ይመስለኛል። ኦኬ አይ ቲንክ አንደኛ ሳሙኤል ላይ ወደ ላይ እስቲክ አንደኛ ሳሙኤል ምዕራፍ 15 ቁጥር 29 ላይ ያለው ክፈተው በደንብ ስሚ። ሀያት የእስራኤል ኃያል ኦኬ መጀመሪያ 28 ላይ ሳሙኤልም እግዚአብሔር የእስራኤልን መንግስት ዛሬ ከአንተ ቀደዳት፣ ከአንተም ለሚሻል ለጎረቤት አሳልፎ ሰጣት ይልና የእስራኤል ኃያል እንደ ሰው የሚጸጸት አይደለምና አይዋሽም አይጸጸትም አለው ይላል። ስለዚህ እግዚአብሔር የእስራኤል ኃያል የእስራኤል አምላክ እግዚአብሔር እንደ ሰው የሚጸጸት ነው በጭራሽ አይደለምና ሊዋሽ ይችላል አይዋሽምና አይጸጸትምም ተብሎ ተጻፈ። እሺ አንድ ጥቅስ እንጨምርላት ዮኒ እዛው እንዴ እግዚአብሔር ለዳዊት ማለ አይጸጸትምም እንዲህ ብሎ ከሆድ ፍሬ ከሆድ ቆይ አንዴ እሺ እግዚአብሔር ለዳዊት በእውነት ማለ አይጸጸትም እንዲህ ብሎ ከሆድ ፍሬ በዙፋኑ ላይ አስቀምጣለሁ ብሎ ኦፍ ኮርስ እግዚአብሔር የተናገረውን ነገር እንደ ጸጸት እንደሌለበት ተናግሯል። ቆይ ዘዳግም ላይ ያለ አንድ ክፍል እስቲ ወደ ላይ ዘዳግም ቆይ አንዴ ክፍሉን ላውጣና ልንገርህ። ጨረስክ? ቆይ አይ ቲንክ ዘሁልቅ 23:19 እስቲ ዘሁልቅ 23:19 አይ ገና ነኝ ጥቅስ እየሰጠሁሽ ነው። የመጀመሪያው አንደኛ ሳሙኤል ምዕራፍ 29:15 አይ ቲንክ ዘሁልቅ 23:19 እስቲ ይኸው ዘሁልቅ 23:19 ላይ በደንብ ስሚ። ዘሁልቅ 23:19 ላይ እንዲህ ይላል ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም። ኦኬ ይጸጸትም ዘንድ የሰው ልጅ አይደለም። እርሱ ያለውን አያደርገውምን የተናገረውን ሳይፈጽምምን ይላል።
ስለዚህ እግዚአብሔር ምን አለ? ሐሰት አይናገርም። እግዚአብሔር ምን አለ? አይጸጸትም። ይጸጸት ዘንድ የሰው ልጅ አይደለም፣ እንደ ሰዎች የሚጸጸት አምላክ አይደለም ብሎ መጽሐፍ ቅዱስ ይነግረናል። ስለዚህ ሁለት ጥቅሶች ለናሙና ሰጠዎች ማለት ነው። ስለዚህ የማይጸጸተው አምላክ ዘፍጥረት ምዕራፍ 6 ላይ እንሄድና ዘፍጥረት ምዕራፍ 6 ከቁጥር 6 ላይ ለምንድን ነው እንዲህ ብሎ የተናገረው የሚለውን የተወሰነ ልንገርሽ በአጭሩ ለመናገር ያክል ማለት 6:6 እንዲህ ይላል። እግዚአብሔርም የሰውን ክፋት በምድር ላይ እንደበዛ የልቡ ሐሳብም ምኞትም ሁልጊዜ ፈጽሞ ክፉ እንደሆነ አየ ይላል። የማን? የሰው ልጆችን ኃጢአት በምድር ላይ እንደበዛ እና የልቡ ሐሳብና ምኞቱ ደግሞ በጣም ክፉ እንደሆነ ተመለከተና እግዚአብሔርም ሰውን በመፍጠሩ በምድር ላይ ተጸጸተ ይልና በልቡ ማዘነ ይላል። እግዚአብሔርም የፈጠርኩትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፍም ድረስ ስለፈጠርኳቸው ተጸጽቻለሁና አለ። ኖህን ግን ይላል እስቲ ቁጥር 8 ኖህን ግን በእግዚአብሔር ፊት ሞገስን አገኘ ይላል። አሁን በጣም እርስ በርስ ኮንትራዲክት የሚያደርግ ይመስላል። እግዚአብሔር ሰው በመፍጠሩ ከተጸጸተ፣ ኖህ ደግሞ ሰው ነው፣ ግን በእግዚአብሔር ፊት ሞገስ ያገኘ ሰው ነበረ። ስለዚህ ኖህን አሁን ተጸጸተ እየተባለ ያለው ከምድርም ሊያጠፋው ነው ሰው ብሎ ሲናገር እግዚአብሔር ኦኬ መፍጠር አልነበረብኝም ሰው ከምድር ላይ ላጠፋው ይገባል ብሎ እየተናገረ ነው አይደለም። እንደዛ እያለ ከሆነማ ኖህም ሰው ነው ሊጠፋ ይገባ ነበረ። በቃ ሰው የሚባል ፍጥረት አልፈልግም መፍጠር አልነበረብኝም እያለ ነው ብለን የምንረዳው ከሆነ ስለዚህ ኖህ ሊቀር አይገባውም። ኖህና ቤተሰቦቹ ማለት ነው፣ እነሱም ሰዎች ስለሆኑ። ታዲያ ምን እያለን ነው እግዚአብሔር? ይሄ ሜታፎሪካል ኤክስፕሬሽን ይባላል፣ ወይም ደግሞ ምሳሌያዊ አገላለጾች ናቸው። ለምሳሌ እዛው ዝቅ ብሎ ምድርም በግፍ ተሞላች ይላል። ኦኬ ምድር በግፍ ተሞላች። ይኸው ቁጥር 11 ላይ ምድርም በእግዚአብሔር ፊት ተበላሸች፣ ምድርም ግፍን ተሞላች ይላል። ኦኬ ግፍ አሁን አካል ግዘፍ ኖሮት ምድርን የሚሞላ ነገር ነው አይደለም፣ አገላለጽ ነው። በጣም ትልቅ ግፍ ወይም ደግሞ ትልቅ ኃጢአት ሰሩ ማለት ነው እንጂ ግፍ የሆነ አካል ኖሮት መሬትን ይሞላታል? አይሞላትም። ልክ እንደዚያ እግዚአብሔርም የማይጸጸተው አካል ተጸጸተ ተብሎ ሲነገርለት ምን ማለት ነው? ጸጸት ማለት ትርጉሙ ምንድን ነው? ኦኬ የሆነ ነገር እንዲህ ይሆንልኛል ብለህ አድርገው ከዛ እንዳሰብከው ሳይሆን ሲቀር አይደለ ጸጸት የሚባለው። እግዚአብሔርም የሰው ልጅ ኃጢአት በደል እንዲሰራ ነው የፈጠረው። አፈጣጠሩ ለዛ ዓላማ ነበር እግዚአብሔር የፈጠረው አይደለም። ሰውን የፈጠረው ምንድን ነው? ክብሩን እንዲወርስ ዘላለም እያመሰገነው ከእግዚአብሔር ጋር እንዲኖር ነበረ እግዚአብሔር የፈጠረው። የሰው ልጅ ግን ነፃ ፈቃዱ ተጠቅሞ ምን አደረገ ማለት ነው? ኃጢአትን ሰራ፣ ግፍን ሰራ፣ እግዚአብሔርን በደለ። ስለዚህ ይሄንን አገላለጽ ለመጥቀም እግዚአብሔር አምላክ ሰውን ከእሱ ጋር እንዲኖር እርሱን እያመሰገነ የዘላለም ሕይወት እንዲወርስ የፈጠረውን የሰው ልጅ በራሱ ፈቃድ ግን ምን አደረገ? እግዚአብሔርን ካደ፣ ኃጢአትንም እየተለማመደ ማድረግ ጀመረ። ይህንን ኃጢአቱ ደግሞ ለመግለጽ ማለት ነው ምን ያክል የከፋ ኃጢአት እንደሰራ ለመግለጽ የማይጸጸተው አምላክ ተጸጸተ ተብሎ እስኪነገርለት ድረስ ማለት አገላለጽ ነው። ኃጢአቱ ልኬትና መጠን እንደሌለው ለማሳየት ማለት ነው። ልክ ለምሳሌ አንድ በጣም ትልቅ የሆነ ሰው ብታገኙ ይሄ የሰማይ ስባሪ የሚያክል ሰውዬ ይባላል። ሰማይ ይሰበራል እንዴ? ሰማይ ይሰበራል? አይሰበርም። ለምን የሰማይ ስባሪ ይባላል ታዲያ? በጣም ግዙፍ ነው፣ በጣም ትልቅ ነው ለማለት ማለት። ልክ ሰማይ የሚሰበር ሸክላ የሆነ እንደዛ እንዳልሆነ ሁሉ ግን ሜታፎሪካሊ ለመግለጽ ስንጠቀም ግዙፍ ነው፣ በጣም ትልቅ ነው ለማለት የሰማይ ስባሪ ብለን እንደምንገልጸው የሰው ኃጢአትን በጣም ትልቅና የሚያስነውር ለመሆኑ ለመግለጽ እግዚአብሔር ከፈጠረበት ዓላማ የወጣ ኃጢአት ሰራና እግዚአብሔር ተጸጸተ ተብሎ ተገለጸ። የአገላለጽ እንጂ እግዚአብሔር አይጸጸተም ማለት ነው። እሺ በጣም አመሰግናለሁ። ሌላው ደግሞ ኢየሱስ ሰዋዊ ባህሪነቱን ተመልክቼ ሰው ነው ሰው ሆኖ ሳለ አምላክ ለምን ትሉታላችሁ ብዬ ስጠይቅ ደግሞ ምድር ላይ ነው ሰው የሆነው ትሉኛላችሁ። ከዛ ትንቢተ ሚልክያስ 3:6 ላይ ደግሞ እግዚአብሔር እንደማይለዋወጥ ይናገራል እና ለምን ማማይ አለሽ? ያው እንግዲህ እየጠየቀች ያለችው እህት ስለሆነች ለእህቶች እድል ልስጥ። አለሽ ማማይ? ኦኬ እሺ።
ወይ ምን አልከኝ? አልሰማሁም ነበር። ጥያቄውን ሰምተሻል? ሜቢ ወይ አልሰማሁትም። ወጣ ብዬ ነበር። በጣም ይቅርታ። ማውራት ትችያለሽ? ማውራት የምትችይ ከሆነ እድል ልስጥሽ ብዬ ነው። የምትችይበት ቦታ ብዙ ትንሽ ልቆይና ማውራት እችላለሁ፣ ግን አልችልም። እሺ እህታችን ምን መሰለሽ፣ አምላክ ሰው ሆነ ስንል አምላክ ተለውጦ በደንብ ስሙ የምትሰሙ ሰዎችም አምላክ ሰው ሆነ ቃል ስጋ ሆነ ስንል እንደው ተለውጦ እያልን አይደለም። ኦኬ ተለውጦ ወይ ደግሞ አምላክነት ሙሉ ለሙሉ ኮንቨርት አድርጎ ሰው ሆነ እያልን ሳይሆን የሰውን ባህሪ ቃል ስጋ ሆነ ስንል ወይ አምላክ ሰው ሆነ ስንል የሰውን ስጋ ኦኬ የሰውን ስጋ ገንዘብ አደረገ የራሱ አደረገ ማለት ነው። ለምን መዳን የሚፈልግ ሰው በድሎ ነበረ፣ ሰው ወድቆ ነበረ። መዳን የሚፈልገው ማን ነበር? ሰው ነበረ። ስለዚህ አምላክ ሰው አሁን እግዚአብሔር አይለወጥም ሲባል ኦፍ ኮርስ እግዚአብሔር በባህሪው አይለወጥም። በባህሪው እግዚአብሔር አይለወጥም። አሁንም እንናገራለን። እግዚአብሔር ግን ተለውጦ አይደለም፣ አምላክ ተለውጦ አይደለም ሰው የሆነው። አምላክ አምላክነቱን ሳይተው እኛ ክርስቲያኖች ለምሳሌ አምላክ ሰው ሆነ፣ አምላክ ስጋ ሆነ፣ ቃል ስጋ ሆነ ስንል እንደው አምላክነቱን ትቶ ኦኬ አምላክነቱን ትቶ ምድር ላይ ሲመጣ እንደው ሙሉ ለሙሉ ወደ ስጋነት ተለወጠ፣ ስጋ ብቻ ነበረ፣ ሰው ብቻ ነበረ ብለን አይደለም እናምነው። ጌታችን ኢየሱስ ምድር ላይ በነበረ ሰዓት ላይ ፍጹም አምላክ ፍጹም ሰው ነው። ፍጹም አምላክ ፍጹም ሰው አምላክነቱን ሳይተው የአምላክነት ባህሪውን ይዞ መጥቶ የሰውን ባህሪ ከመቤታችን ከድንግል ማርያም ስጋ ነስቶ ኦኬ የስጋን ባህሪ የራሱ አደረገ፣ ገንዘብ አደረገ። እዚህ ጋር ጥያቄ አለኝ። ባህሪው ማይለዋወጥ ከሆነ ማለት ነው ኢየሱስ ክርስቶስ ያኔ ሰው ነው፣ ሰው ሆኖም አምላክም ጭምር ነው። ትንቢተ ሚልክያ ላይ ምንድን ነው የሚለው? ትንቢተ ምዕራፍ 3 ቁጥር 6 ነው አይደል ያልሽ? አዎ 3:6 ላይ አይለወጥም ይላል። እግዚአብሔር አይለወጥም። ልክ እሺ አይለወጥም ከተባለ ምድር ላይ ኢየሱስ ክርስቶስ ሰው ነው፣ ከዛ በኋላ ደግሞ አምላክም ነው ትላላችሁ። እሺ ምድር ላይ ሰው ሆኖ አምላክም ከሆነ ከነ አምላክነቱ ነው ወይ የተሰቀለው?